እሺ ሰላም ለእናንተ ይሁንላችሁ። እግዚአብሔር ይመስገን። ያው በጣም የተናገሩት ነገር ያው የራሳችሁን ታሪክ ነው፣ ግን ከኔ ጋር ሪዘኔት የሚያደርግ ብዙ ነገር አላችሁና እየሰማሁ ከቅድም ጀምሮ ያንን ጥያቄ አንድ ነው። በቃ የመጨረሻው ሶሉሽን ከዚህ ውስጥ መውጣት ነው አይደል? ሶ መታደስ ወይም እንደ አዲስ ፍጥረት ነኝ ብሏል ቅድም አፒ እና እንዴት ነው ምን አይነት ሜተር ተጠቀማችሁ ለመውጣት? እና በቃ አሁን ስንታደስ እንዴት ነው በቃ ስቴፖችን ምን ማድረግ እንዳለብን፣ ለምሳሌ ቸርች መሄድ ሊሆን ይችላል፣ ከዛ ሰውን ማናገር ሊሆን ይችላል፣ ወይ የቤተ ክርስቲያን መጋቢ ወይ አግኝተ ብቻ ምን አይነት ሶሉሽን ነው የተጠቀማችሁት ለመውጣት? ዋናው እሱ ላይ ፎከስ እንድታደርጉ ስለፈለኩኝ እና እኔ ስትራግል ማድረገው በሱ ነው። እና በራሴ አሁን ቸርች መሄድ ጀመርኩ። በቃ ዝም ብዬ ማለት ተነስቼ በቃ መሄድ ጀመርኩ ግራ ሲገባኝ ማለት ነው። እና ሁሉም ነገር ረስቼዋለሁ። እና ድሮ ቸርች ሄድ ነበር እና ቆይቷል ካቆምኩ። ቸርች መሄድም መጽሐፍ ቅዱስ ማንበብ ቢበዛ መዝሙር በሰማ ነው። እና እሱም ብቻ ጥያቄ ረዘመ መሰለኝ፣ ግን በቃ ያው ብቻ ነው ጥያቄ ነው። አሪፍ ነው የጠየቀው። እውነት ለመናገር ሰው ባጭሩ እያልክ ያለው ሶሉሽኑ ምንድን ነው አይደለ? ያ እና ሶሉሽኑ ደግሞ የፈለገው በፕሪንሲፕል ደረጃ ሁለት አይነት መንገድ አለ አይደለ? አንደኛ ኢንካውንተር አለ። ኢንካውንተር ምንም ፕሪንሲፕል የለውም፣ ጌታ ሲነካን እንለወጣለን። ግን አንዳንድ የወሰዳችሁት ነገር አለ ወይ በሱ ደረጃ እንድትመልሱለት ማለት ነው ሁለታችሁ። I hope understand አድርጋችሁታል። So what is the principle of the like ነፃ ለመሆን ከዚህ አይነት ነገር ውስጥ? እሺ አይተን በኋላ በደንብ መነካቱን ላይ እናወራለን። ግን I remember like ወደ ቸርች መሄድ ጀመርኩ። Okay. እዛ ውስጥ ሆኜ ማለት ነው። I remember ደቀ መዝሙር ስማር ማታ ጭሼ ቀን ላይ ደቀ መዝሙር ትምህርት ስተች መማር ጀመርኩ። like ፓስተር ዝም ብለው እንድማር ኢንቫይት ሲያደርገኝ መሄድ ጀመርኩ። ከዛ በዛ ውስጥ ቸርች በመሄድ ላይ ተጀመረ። እንደውም ከዛ በኋላ ነው እስር ቤት የገባው። by the way like ቸርች መለወጥ ከጀመርኩኝ በኋላ እስር ቤት ገባሁ። ከዛ ለውጡ በዛ ውስጥ በዛ በእስር ቤት ሲዝን ውስጥ ማንበብ ቃል ማንበብ ምናምን ሲጀመር እየተለወጠ መጣ። ግን የተጀመረው ያንን አልተውኩም። አዲስ ነገር ግን በህይወት ያመጣው ማለት ወደ ቸርች መሄድ፣ በተቻለ መጠን ጓደኞችን ለመቀየር ይምታታባል። አንዳንዴ እነዚህኞቹ ጋር ልትሆን ይችላል፣ እነዛኞቹ ጋር ከዛ አዌር ሆኖ መረዳት። አሁን እንደ ፕሪንሲፕል ካየ ማን ነው በህይወት መጥቶ ና ክለብ እንሂድ እንጠጣ እናጭስ የሚል? ለምን የእናት ልጅ አይሆንም? እንደ ፕሪንሲፕል ካስቀመጥ ነው ይሄ is leading you the wrong way። እንደ ፕሪንሲፕል አስቀመጥ ነው አይደል? ቸርች መሄድ ጓደኛ አጠገብ ያለው ማን ነው like aware ሁን። ማን ነው ደውሎ በምንም አይነት መልኩ ወደ ክለብ የሚወስደኝ፣ ወደ መጠጥ የሚወስደኝ፣ ወደ ድራግ የሚወስደኝ ማን ነው የሚለው መለየት። ከዛ ከነሱ ጋር ያለን ነገር መቀነስ። ባንዴ ይመጣል ማጨስም ባንዴ አልተውኩትም፣ መጠጣቱንም ባንዴ አልተውኩትም። there was a season በቃ ተዋለው ያልኩት ትክክል ነው ያልኩበት። ከዛ በሳምንት 3 በየቀኑ ማጨስ ሳምንት በሳምንት 3 ይሆን አንድ ቀን መዝለች እንዲህ ያለ ፕሮሰስ ነበረው ማለት ነው። ስለዚህ የመጀመሪያ ዱዌል ያድርግ እግዚአብሔር ባንተ ውስጥ ማለት ወደ እግዚአብሔር ቤት ስንሄድ ነው እሱን ወደኛ ህይወት ኢንቫይት ምናምን። ስለዚህ እኔ ትዝ ይለኛል ቅድም እያልኩ ነበር if you remember 2018-19 ላይ የመልካም ወጣት በጣም የጦፈበት ሰዓት ነበረ እየተሰማ የነበረበት። እና ምን አደርጋለሁ እዚህ ሰፈር አካባቢ ፓርክ አለና እየተቀለልኩኝ ጋንጃይ ከጎን የምስክርነት ሰማ ነበር። ይሄ አልተውኩትም፣ ግን እግዚአብሔር ነው የምታየው እግዚአብሔር ኃይል እንደዚህ ገብቶ ይሄኛውን ሲያስወጣ ማለት እና እየተቀለልኩኝ እያጨስኩኝ ሰማ ነበር። ስለዚህ እንደ ፕሪንሲፕል ካልካቸው እነዚህ ነገሮች በቃ ከቸርች መሄድ
እና እንትን ማድረጎች ቃል ማንበብ ዝም ብለህ ስማ። እኔ አሁን ሪሜምበር መጽሐፍ ቅዱስ ማንበብ አሁን የተረዳሁት በአሁን ሲዘን ላይ ከፓስተር ጋር ነው አይኔ የተከፈተው የምለው። ግን መጽሐፍ ቅዱስ እስር ቤት ውስጥ እንደ እንትን እንዳነበው ነበር፣ እንደሆነ መጽሐፍ አነበው ነበር። ዮሐን ጴጥሮስ እንትና አላውቀውም የት ምን ይሁን፣ ግን አዲስ ኪዳን 2-3 ተቀጥቷል እስር ቤት ውስጥ እና አነበነበው ነበር። እነዚህ ነገሮች በቃ ቀላል አይደሉም፣ በአንዴ የምትመጣባቸው አይደለም፣ ግን ተለማመዳቸው። ኖ ብለህ ወደ ቸርች መሄድ ነው ብለህ አሁን ኢትዮጵያ ውስጥ ካለ 3-4 ቸርች መሄድ ትችላለህ በሳምንት። ዝም ብለህ መገገም ላተው ትችላለህ። ማጨስ ከቸርች ወጥተህ ልታጨስ ትችላለህ። ግን በእርግጠኝነት ቤል ከእግዚአብሔር ጋር አይቀመጥም። እግዚአብሔር ከሰይጣን ጋር እኩል ቁጭ አይሉ። አንድ ወንበር ነው ያለው ልብ ውስጥ። you will see who wins። በአንተ ውስጥ ጋድ እና ሰይጣን ፋይት አድርገው ማን እንደሚያሸንፍ ታያለህ። ዱዌል አድርገውና እኔ ይህንን ነው የምለው። በቃ ሰይጣንንም እግዚአብሔርን ተቋጫዋል። ዱ ዮር ቲንግ ብዬ ማለት እዚህ እሄዳለሁ እዛ እሄዳለሁ። and then you can't be the same። ኮንደም ትደረጋለህ። አዎ፣ ግን እግዚአብሔር መሐሪ ነው። እግዚአብሔር ሩሩ ነው። ጸጋው ያግዘኛል። ጸጋውን የምታየው እኮ በመውደቅ በመነሳት ውስጥ። እኔ አንድ እንደዛ ነው እስከዛሬ ያጠፋሁትን ቸርች እየሄድኩኝ ስመላለስ እያጠፋው የኖርኩበትን ጊዜ ሳስበው ምህረቱን ያቆመኝ ነው ብለው እና ይሄን በዚህ መልኩ ያስባለሁ። ይሰማል አቢ? ያ ፓስተር ለናሆሚ ልስጠውና ያ ጎሄ ናሆሚ። እሺ አሁን ይመስለኛል ጥያቄው ከተመለስን በኋላ አዘ ፕሪንሲፕል እንዴት እንኑር ነው፣ ጌታ ጋር እንዴት እንሰንብት ነው አይደል? ነው እዛ ህይወት ውስጥ እኔ ያለሁት ሃፒ ትክክል አካይ የሚሄደው እዛ ህይወት ውስጥ እኔ ያለሁት። ነገር ግን ከዚህ ህይወት ለመውጣት ምን አይነት እርምጃዎችን መውሰድ አለብኝ? የናንተ ኤክስፒሪየንስ ምን ነበረ? 1 2 3 ብላችሁ አዘ ፕሪንሲፕል የምትነግሩኝ ነገር አለ ብሎ እንደውም እሱ ራሱ ጥሩ ነገር አለ። ቸርች ምን ነው ብቻ ፕሪንሲፕል አድርጉት፣ በአየር ላይ አታውሉብኝ ደብሮኛል እያላችሁ። ቤቴ አትጫወቱ እያለ ነው። አውርዱልኝ፣ መሬት አውርዱልኝ። እሺ ፓስተር፣ እኔ ጋር ወርክአውት ያደረገው ነገር ምንድን ነው? በቃ እንዳልኳችሁ ወደ ጌታ መመለስ በጣም ላይፍ ፕሬሸር በህይወቴ በጣም ሀፕን ያደረገበት ታይም ነበርና በጣም ከፍተኛ ፕሬሸር ላይ ነበርኩኝ። ያ ፕሬሸር ላይ በጣም የምላችሁ ነገሮች ስለነበሩ ወደ ጌታ መመለስና ግን እንዴት ምን እንደሆነም አላውቅም። እንዳልኳችሁ ፓስተር ምንድነው መንፈስ ቅዱስ ብትለኝ አላውቅም፣ ምንድነው ምናምን ብትለኝ ምንም የማውቀው ጉዳይ የለም። አሁን ላይ ነው ምናልባት ወደዚህ ማወቅ ውስጥ የመጣሁትና ምንድን ነበር የማደርገው? መጽሐፍ ቅዱስ እንትን አደርጋለሁ፣ በሆነ ጊዜ አነባለሁ፣ ምን እላለሁ እና ኢንካውንተሩን ልዝላለሁ። ኢንካውንተር ካደረግኩበት ሞመንት በኋላ ምንድነው የሆነው? በቃ አለ ጌታ የሚለው ነገር ውስጥ ይገባ ማለት እግዚአብሔርን መፍራት የሚባለው ነገር አለ። አሁን ደግሞ there is a light የሚለው ነገር ወደ ውስጥ መምጣት ጀመረ። ምንድነው ያደረኩት? በር ከፈትኩኝ ለጌታ ማለት የልብ መከፈት እንደሆነ አንደርስታንድ አደረግ ማለት ጌታን ለማወቅ like in a mind ከሆነ just fantasy ሊሆንብኝ ነው because በማይንድ ደረጃ ድሮ ማወቅ ነው የመጣሁት። አሁን ምንድነው ከነበርኩበት ነገር እንዴት አድርጌ ነው የምወጣው ብዬ ከዛ ነገር የምወጣበት ነገር ብዬ ነበረ። ያ ነገር ነው ህይወት ሆኖልኝ የቀረሁት ማለት ነው። ከዛ ነገር የምወጣበት ብዬ የተጠቀምኳቸው ነገሮች ምንድን ነበሩ? የመጀመሪያው ብዙ ቮይስ በጣም ብዙ ጫጫታዎች ፍሬንድሺፖችን ምናምን ከታ አደረገልኝ ጌታ። አክቹሊ ያንን ከታ አደረገልኝ። ምንድነው እንደዚህ ከዓለማዊ ፍሬንዶች ጋር በቃ ሙሉ ከታረኩኝ ማለት ነው። በቃ ሙሉ ማለት ምንም ርህራ የለም ምናምን ሙሉ ከታ አደረኩኝ። ከዛ እንትን አውጥቶኝ ጌታ ሎንሊነስ የነበርኩበት ታይም ለኔ ሎንሊነስ ነበር። ለካ ጌታ ግን እኔን በሆነች ነገር
ልንግባባ ነው እኔ ስለማላቀው እኔ አንደርስታንድ በማደርገው መንገድ እኔን የሚግባባበት መንገድ ነበርና ምን ማድረግ ጀመርኩኝ የነበሩኝን ኮኔክሽኖች ዘጋግቼ ምን ብዬ እቤት ቁጭ ብዬ ሲጋራም እያጨስኩኝ ባይብል አነባለሁ እያጨስኩኝ ባይብል አነባለሁ ዝም ብዬ ባይብል አነባለሁ በቃ ዝም ብዬ ነው ባይብሉን ማነበው ማለት አነባዋለሁ ምን እላለሁ ከዚያው እንዳልኩ ምናልባት ቴስቲሞኒን የሆነ ሰዓት ላይ ያቆም ነው 14 ምናምን ላይና እዚህ ጋር ስላልገባው ነው ምን ተጠቃቀማችሁ የነበሩት ነገሮች ከባድ ስለነበሩ ሰውነቴ ይጠያይቀኛል በየጊዜው ማለት ነው ማረግ አልፈልግም ምናምን እላለሁ ግን ሰውነቴ ይጠይቀኝ ነበር ያን ነገር ምንድን ነበር የማደርገው ያንን ነገር ለማቆም ከምታገል I just started reading the Bible እና ባይብሉን እያነበብኩ ዝም ብዬ ጌታን እርዳኝ እንደዚህ አርገኝ ይለዋለሁ በጣም የኢዮብን ታሪክ አስተውሳለሁ በህይወቴ የኢዮብን ታሪክ እያነበብኩኝ ምን ይያልኩኝ ከዛ በቃ ማለት ይሄ ወደ እንትኑ መምጣት ጀመርኩ ማለት ነው የሆነ ሞመንት ላይ ምንድነው አፕን ያደረገው በቃ በጣም በቃ ኢንካውንተር ካደረኩበት ሞመንት ጀምሮ ጌታን ነካኝ ከምልበት ሞመንት ጀምሮ ድሮ አደርጋቸው የነበሩ ነገሮችና እንደ ድሮ አልሆናለኝ ማለት ነው እንደ ድሮ አይተመኝም እንደ ድሮ እንጆይ አላደረገውም ግን ገግሜ እንጂ አደርጋለሁ because ሰውነቴ የሚጠይቀኛል ምናምን ነገር ማለት ነውና ምን አደርጋለሁ as like what I did was reading the word of God እግዚአብሔርን ቃል ማነበብበት ሞመንት ላይ አስውሳለሁ አንድ ጊዜ ላይ በጣም በቃ እያነባው ማንበብ ጀመርኩኝ ማለት ነው በጣም ማነባበት ሞመንት ነበረ እዛ ታይም ላይ ነው ሲጋራውን እንትን አድርጌ የጣልኩበት ሞመንት አስውሳለሁና ምንድነው ለኔ ሄልፕ አደረገኝ የምለው ፓስተርዬ ከዛ ህይወት ወደዚህ እንድመጣ ያደረገኝ ምንድነው ለዚህ ላለው ለወንድሜ የምነግረው የመጀመሪያው በእግዚአብሔርን ቃል ዝም ብሎ ማንበብ ባይገባኝም አነባዋለሁ እያነበብኩት ራሴን ድሮ ለዛ ለጠላት ከፍታቸው የነበሩ በሮች እንደዚህ ፍሬንዶቼን ወደዛ መሄድበት መሳብባቸው ምናምን ነገሮች ዘጋግቼ በቃ በቻልኩት መጠን እኔ ራሴ ስትራግል እያደረኩኝ ቢሆን በሱሱ at least I can read the word of God ነገር አስብ ነበር ስብከቶችን ሰማ ነበር የእግዚአብሔርን ቃል በጣም ሰማ ነበር ከዛ ስብከቶችን እየሰማው ምን ይያልኩኝ ከዛ በቃ I don't know እንዴት ከዚህ በፊት ሁሉ የምለው ነገር አለ ኦብሴሽናችን ለዓለም የነበረው ያ ትጋታችን ወደ ኢየሱስ መጥቶ ያ ትጋት ካልቀጠለ በዓለም እናገኝ የነበረው ደስታ መተን በኢየሱስ ውስጥ ማግኘት ካልቻለን መመለሳችን ነገር ችግሩ ምንድነው ኢንጆይ ካላደረግነው እዚህ ጋር መተን ኢንጆይ የማድረጉ ነገር ነበር ያኔ አይደለ ኢንጆይመንት ነበር እዛ እናገኝ ነበር እዚህ ጋር መጥቼ በጌታ ኢንጆይመንት ማግኘቴ እኔ ምን አደረገኝ እላለሁ the word of God your word of God ላይ ማነበውን ቃል ዝም ብዬ ጸልየዋለሁ በሞኝነት ጸልየዋለሁ ስብከት ሰማለሁ በቃ እንዲያልኩኝ እንተናል I hope ወንድሜ ተመለሰልህ ይመስለኛል አለ አው አይ በጣም ትልቅ መልስ ነው አንደኛ የተረዳሁት ያው ቃሉን ማንበብ ነው ሃፒም ሲለው የነበረው እሱ ነው ተጨማሪ ደግሞ ከሰዎች ጋር ፍሬንድሺፖችን መቀነስ ነው የተረዳሁት ቸርች መሄድ እሱን ተረድቻለሁና አመሰግናለሁ ተጠቀም ሊጨምርና ደስ ይለኛል እሺ እንዲህ አይነት ወንድሜ እንደጠየቀው ጥያቄ ያላችሁ አንዳንድ ቁጥር ጻፉ ውስጥ አሁን እንዳለው እንዴት ልውጣ የምትሉ በእንዲህ አይነት ነገር ውስጥ ያላችሁ ሃፒዬና ናሆሚ ባወሩት ነገር ውስጥ ያላችሁ ልጆች አንዳንድ ቁጥር ጻፉ ውስጥ በእንዲህ አይነት እየተቸገራችሁ ያላችሁት ላይፍ መቀየር አልቻለም ግን ነፃ መውጣት ፈልጋለሁ የምትሉ ልጆች አንዳንድ ቁጥር ጻፉ አንዳንድ ቁጥር ጻፉ ኦኬ እሺ ስለዚህ አትሊስት ብዙ ናቸው ብዬ አስባለሁ ብዙ ልጆች አሉ እዚህ ውስጥ እዚህ ጥያቄዎችን በጠይቀህ ቅር ይላል አንዳንድ ጥያቄዎችን በጠይቀህ አይ ቀረ አይለኝም እሺ ስምህ ማን ነው ዳዊት እባላለሁ እሺ ዴቪ እዚህ ኢትዮጵያ ውስጥ ነው የምትኖረው አይደለም እኔ
ኢንግላንድ ውስጥ ነው የምኖረው፣ ማንቸስተር የሚባል ከተማ ውስጥ። እሺ ደረጃ ዳዊት። እሺ ዴቪ የምጠይቅህ ነገሮች ምንድን ነው? የገባህበትን ሰዓት ታውቀው የለ ይሄንን ነገር አሁን ቅድም ያሉት ነገር አለ you remember that የገባህበትን ታይም? ትክክል። በልጅነት ኦልሞስት 14 እንደዛ። ኦኬ ፋሚሊዎች ክርስቲያን ናቸው? አዎ። እሺ ምን መሰለህ የገባንባቸው አሉ አይደል? አንዳንድ ለምሳሌ የፋሚሊ ሪጀክሽን ወይም ደግሞ ፋሚሊ የሰጠን ክፍተት ነገር አሊያም ያንን ባይሰጠን እንኳን በፍሬንዶች ደግሞ በኩል እንገባለን አይደል? አሁን ሁለት ነው ሊሆን የሚችለው አይደል? አንደኛው ባድ ኤንቫይሮንመንት ብለን የምንለው መጥፎ አካባቢ ላይ በመገኘት በዛ ካልቸራሊ ደግሞ እኛም ራሳችንን ማሳየት ስለምንፈልግ እዛ ውስጥ እንገባለን አይደል ዴቪ? ትክክል። ፊት ማድረግ እንፈልጋለን። ካልቸሩን እዛ ያለውን ሰው ካልተጨሰ አንግባባም ምናምን እንደዚህ ነገሮችን እዛ ውስጥ ቀስ እያልን በዛ ነው የገባነው። ግን ያ ነገር ሲሆን ከውስጥ የምናጣቸው ነገሮች አሉ። ከቤት ውስጥ የምናጣቸው ነገሮች ለምሳሌ ስለ ሴክስ ቀጥታ የሚያወሩን ልጆች ላይኖሩ ይችላሉ። እናቲውን አባት ላያወሩን ይችላሉ። ስለ ዊዶች ምናምን ስለምናጨሶች ምናምን ላያወሩን ይችላሉ። ትልቅ ክፍተት ነው አይደለ? ከዛ አውርተው ያሳምኑናል ውጭ ያሉ ልጆች። እንዳትረሳ እንትኑን የገባህበትንም ፕሪንሲፕል እንዳትረሳ ዴቪ። ገብቷል? ለምን መሰለ አሁን በጣም በሱስ ውስጥ ስንያዝ የሆነ የአምላክ እጅ መጥቶ ነፃ እንዲያወጣን እንፈልጋለን። ደሞም ትክክል ነው። ግን የገባንባቸው መንገዶችን ስታይ ደግሞ በፕሪንሲፕል የገባነው ላይክ በቃ ያለ ፍሬንዶች መኖር እሺ እሱን ትነግረኛለህ። እሺ መኖር ይቻላል። ለምንድን ነው ታችም ያሉ ልጆች ስላሉ እዛም ጋር ለመሄድ ነው። ግን ያንተን ልስማሽ ምናልባት ሊጠቅም ስለሚችል go ahead። የኔ ቅድም ካልከው ችግር ይነሳል። ለምሳሌ የፋሚሊ ሪጀክሽን አንዱ ነው እና እሱ ሁሌም እየተመላለሰ ይመጣብኛልና በዛ ምክንያት ነው ብዙ ነገር ውስጥ የሆነ የመግባት ቴንደንሲ ያለኝ ማለት ነው። አሁን እንደምጠጣ ሰው አያውቅም፣ ማንም አያውቅም። ብቻዬን ነው የምጠጣው። ከዛ ቬፕ ደግሞ አጨሳለሁ። በቃ እንደዛ ነው። እሺ ምን ላድርግ መሰለህ ትንሽ ላውራህና ብቻችንን እናወራለን። እሺ ብሩክ አለ እዚህ ውስጥ? ብሩክ ካለ ምልክት አሳየኝ። ብሩክ አለ? ብሩክ አለ? እሺ ዴቪዬ አሁን ስንት ዓመት ነው? አሁን ኦልሞስት 25 ዓመቴ ነው። ኦኬ 14 ላይ ነው የጀመረው አይደለ? እኛ ጋር ጌታ ቢፈቅድ እንዲህ ደህንነት ተምረህ ደቀ መዝሙራም ተምረሃል እንዴ? ደህንነት ተምሬያለሁ። ደቀ መዝሙር ግን አቋርጬ ነው የተውኩት በዛ ሰዓት ማለት ነው። አይ ነው። እሺ እኛ ጋር ክላስ አለ፣ ግን ኢነር ሂሊንግ ክላስ ይባላል። ማለት አሁን የምታወራው ፋሚሊ ከርስ ወይም ደግሞ ፋሚሊ ሲን፣ ፋሚሊ ሪጀክሽን እና ፋሚሊ ላይን ላይ ያለ ፕሮብለሞችን እናስተምራለን። ኢነር ሂሊንግ ይባላል። እና ያ ማለት ምን ማለት ነው? አንድ ሰው ልሳን ስለተናገረ ወይም ስለጸለየ በልጅነቱ የተፈጠረበት ትራውማ ይለቀዋል ማለት አይደለም። አድሬስ አድርጎ ዲል ማድረግ አለበት ከዛ ፕሮብለም ጋር። ለምሳሌ አንደኛው ከምናደርገው ላንተ ይዘህ እንድትሄድ የምፈልገው ነገር የፋሚሊ ሪጀክሽን ያመጣብህ ትልቅ የሆነ ፔኑ እዚህ ጋር አድገህ ያው ወደ ሱስ ውስጥ አይደለም የሚቀየረው። ከገባ በኋላ እንትን ያቀታሃል። ምንድነው
ችግር ውስጥ በገባህ ቁጥር ወይም ባጨስክ ቁጥር በጠጣህ ቁጥር ያናድሃል። ገብቷል። እነሱ ናቸው ለዚህ የዳረጉኝ የሚል ከዛ መራርነት ውስጥ ይጨመራል አይደል? ቁጣ ይጨመራል። ይሄ ነገር መውጣት ባቃተህ ቁጥር ለዚህ ነገር የዳረገህን አካል ሪማይንድ ታስታውሳለህ። እና ባስታወስክ ቁጥር ዴቪዬ ውስጥህ እየጨከነ ይመጣል፣ እየተናደደ ማለት ነው። ከዛ ያ መራርነት ለጠላት ትልቅ በር ይከፍታል ማለት ነው። በጣም በር ይከፍታል። ከዛ ከተያዝክበት ሱስ ይልቅ ተስፋ ቢስ ያደርግሃል ማለት ነው ፊውቸርህን። ለምንድን ነው የምኖረው? ሌላም ነገር ለራስን ለመስጠት አቅም ታገኛለህ። ምክንያቱም ኦልሬዲ የምታደርጋቸው ነገሮች ወደ መራርነት ይከተሃል። መራርነቱ ወደ ጥላቻ ይከተሃል ማለት ነው። ጥላቻው ወደ አንፎርጊቭነስ ውስጥ ይከተሃል። ያኔ ነው እነዚህ መጠጦች ምናምኖች የሚፈጠሩት ማለት ነው። ሱሶች በጠቅላላ ምክንያቱም you don't care እግዚአብሔር የሚባል ይጠፋብሃል ምናምን ማለት ነው። ምክንያቱም ኮንትሮል ያደረገህ ንዴቱ ስለሆነ። ስለዚህ ዴቪ አሁን የመጀመሪያው ነገር ምንድነው? Are you ready to forgive your parents? ቤተሰቦችን ይቅር ለማለት ተዘጋጅተሃል ወይ? ምክንያቱም የተሸከምከው በሽታ ይበልጣል ከነሱ መበደል ይልቅ። አገኘኝ? የበደሉህ ነገር አይደለም አሁን ጉድ እያደረገህ ያለው። የምታደርገው ነገር ወደ ሌላ እየመራ ራስ እያስፈራን ያለው። ዴቭ ራሱን እየፈራን ያለው ጤነኛ ሲሆን ሳይጠጣ ሲቀር ምን ይሆንኩን የሚል ባዶነት ይሰማሃል። ዴቭ አሁን ሬዲ ነው ወይ? ያንን የፈጠረ እናቱን አባት አክስት ምናምን እዚህ በጣም ብዙ ታሪኮችን እንሰማለን። መደፈሮች ይፈጠራሉ የሚገርም በሴቶችም በወንዶችም። ከእንደገና ፌቨራይ ወንድም ይወደድና አንተ ሪጀክት ትደረጋለህ። ይሄ ምንድነው? አንዱን አስበልጦ መውደድ፣ ለአንዱ ትኩረት መስጠት። ከዛ በኋላ አንተ ያለ መፈለግ ስሜት ይሰማሃል። ስለዚህ ራስህን ለሌላ ነገር አቬለብል ታደርጋለህ። ናገኘ አሁን ዘለን ምንለው ምንድነው? እዛ ጋር ሄደ ዴቭ የተፈጠረበት ሪጀክሽንን ይቅር ለማለት ተዘጋጅቷል። ምክንያቱም እነሱ እየተጎዱ አይደለም፣ አንተ ነህ እየተጎዳ ያለው። እነሱ ኑሯቸውን እየኖሩ ነው ዴቪዬ። ትክክል። መፈጠርህንም ረስተዋል። እንደው ምን እንደሚሉት አቃለህ? ላንተ ብለን ነው ይሉሃል። አንተ አቅማታል። አቅምህን በበቀል ነው የምትወጣው፣ በጥላቻ በጣም ከባድ የሆነ መራርነቱ ሲከታል ዴቪ። እኔ እንደ ወንድም የምነግርህ ነገር ዴቪ አሁን እንኳን ባይሆን ስም ዝርዝራቸውን እንድትጽፍ ፈልጋለሁ በወረቀት ላይ ያደረጉህን ነገር በዛው በወረቀት ከጎን ደግሞ ጻፈው። አገኘሽ? እንዲ አርጋችሁ ይሄን ስለ ሳትጠጣ ነው ታዲያ። ሳትጠጣ ቤት ውስጥ ቁጭ ብለህ መዝሙር ያዳምጥክ ጻፈው። እምልህን የምታደርግ ከሆነ እግዚአብሔር ነፃነትን ይሰጣል። ምክንያቱም ያንተ ትልቅ ችግር ሱሱ አይደለም። ሱሱ የፈጠረብህ አካል ቁጭ ብሏል አብሮክ ያማል። if you are ready እኛም ልረዳህ እንችላለን። ይሄን ነገር አብረንህ ንስሐ ልናስገባ እንችላለን። እዚህ ጋር የምታየው ናሆሜ አብሮህ ዲል ሊያደርግ ይችላል ይሄን ፕሮሰስ ውስጥ። እሱም ነፃ ከወጣበት አንዱ ይሄ ፕሮሰስ ምነግርህ ነገር። እሺ it's hard, I understand. ሱሱ አይደለም እዛ ጋር የተሰራውን ስራ መምታት አለብን በፎርጊቭነስ ማለት ነው። የበደሉህን በደል ቁጭ ብለህ መንፈስ ቅዱስ ያስታው። በተለይ ከናሆሜ ጋር ቁጭ ብለህ ያስታወሰህ ተጽፈዋለህ። ከጻፍከው በኋላ የሚቀጥለው ፖይንት እንዴት ነው ይቅር የምንላቸው? ከዛ በኋላ ነው ወደ ዴሊቨረንሱ ወይም ነፃ ለመውጣት ምን ጸልዩ። ከዛ ያው ያንን ነገር ሊያደርግህ የሚችለውን ነገር አንድ ሱስ በሌላ ሱስ መተካት አለበት። እሱም ኢየሱስ ነው። ያለበለዛ እስከ ሱስ መቼም አንላቀቅም። ይሄኛው ሱስ ግን ሰላምና ደስታ ረፍት ይሰጣል። ይሄንን ነው ዴቪ የሚል ጥያቄ አለ።
እሺ እስማማለሁ። ምንም ጥያቄ የለኝም በእውነቱ። እሺ ስለዚህ ናሆሚ ፎሎ አድርገውና ፕሊዝ አይ ኒድ ዩ ቱ ጀስት ቱ ቼክ ኦን። እሺ ሌላ ጥያቄ አሊ ወዬ አዴ hey look አሊኮ ሰላም my god bro I know the person I love same here በእውነት my goodness really በቃ በጣም ነው ደስ የምትሉት ስታወሩ ሁላችሁ yeah I love this በእውነት my god ጌታ በጣም ደስ ይላል አሊ amen man I'm so happy good to hear like dream ነው መሰለኝ ድምጽሽን ሰማይ እኔ ይኸውላችሁ የመጀመሪያ ልጄ ናት እዚህ አሜሪካ first time ስመጣ ባለቤቷ በጣም የተወደደ መጋቢ ነው የሚገር ኤሊያ love you so much ብዙ መከራ አብራኝ ያሳለፈች በቃ በውድቀት የጸለየችልኝ በመቆሚያ አብራኝ ሳቀች you know Helia I love you so much I'm so happy እዚህ ስለመጣሽ me too Aliko Mogas you're just talking out of a big favor እንጂ honestly ከማረክ ከሚገባኝ በጣም የጎደለ እንደሆነ እንታወቃለን አሊ ለመጠየቅ ነው የመጣሁት ናሆምንና ሃፒን በጣም ሚነካ ምስክርነት የሆነት ላይክ ግን አሁን እኔ ልጠይቅ የፈለኩት አዘማም ነው because I have 4 children and በጣም ልቤ የተንቀጠቀጠ ነው ሰማችሁ የነበረው ማለት ነው ለሃፒ ልጠይቀው የፈለኩት like what does love look like ከፋሚሊ እንዴት አይነት ፍቅር ከናት ከአባት እንዴት በገለጽከው ባንተ ቋንቋ just to catch myself ካለ ማወቅ ፈልጌ ነው አንደኛው ማለት በቋንቋ I love you ማለት ነው ወይ or አላለም ምን ይመስላል ምን ብለ ከኤክስፒሪየንስ ወይ ከሰማሃቸውስ በባንተ እድሜ how would you explain love በዛ እድሜ ማለት ነው ምንድነው ላጎድል የምችለው እኔ ብዬ ማየት ስለፈለኩ ነው ምክንያቱም ለምንድነው እንደዛ የጠየቅኩ መሰላ just clear ለማድረግ አሁን እኔ እንደናት ልጆቼን ሳያቸው ማለት ነው ማለት of course ፍቅር is part of parenting ማለት ነው ግን discipline አለ you know ተው ማለት አለ የእግዚአብሔርን ቃል ማስተማር አለ የግድ ደግሞ ጥሩ ነገር ስለማስብላቸው ትምህርት ላይም እንዲጎብዙ ብዬ ደግሞ የሆነ pressure ማረጋው ነገር ሊኖር ይችላል እና I just want to know how to balance you know what does love look like in the midst of that explain ልታረግልኝ ፈልጌ ነው ለናሆሜ ደግሞ ለናሆም ብለሽ ነው የጀመርሽው እናት አለም አረታው ይሄ ሁሉ ለሃፒ ነበረ ይቅርታ እሺ ለሃፒ አረታው አሊኮ ለናሆም ደግሞ ጥያቄ ቲቪ ያልከው ማለት ነው አንደኛ ጥያቄ like how do you make ልጆቼንስ how can I make them talk to me እንዳንተ አይነት ማለት expose ሆነ ነበረ እንደገባኝ ከሆነ ለዳርክነስ through the movies እና ያ exposure ከመጣስ how do I get to find out ምንም hidden ሳይሆን ማለት ነው as a parent ነው አሁን የምጠይቅ ያለሁት ሁለተኛ ደግሞ አንተ አሁን ባለህበት አሁን of course አንተ ስታድግ ከነበረው አሁን ቴክኖሎጂ በጣም ሄዷል ማለት ነው አንተ ጩጬ ያለ ከነበረው ኮምፔር ሲደረግና አሁን ባለው ቴክኖሎጂ or ባለው ቲቪ ሾውስ መታቃቸው ሊኖር ይችላል ምናምን like
ኬርፉል መሆን ያለብን ነገሮች ላይክ ስፔሲፊክ አላል በናይቭ ሆነን ኤክስፖዝ ልናደርግ ስለምንችል ማለት ነው እኛ ራሳችን እና ምን ትመክረናለህ እሱን ደግሞ ለማለት ነው thank you በጣም Ali I'm telling you she's mine you know what I'm saying you were asking you so guys go ahead መድኃኒዓለም የድንግል ልጅ ይርዳችሁ መልስ ፍቅር I think በአንድ ቃል ለመግለጽ አብራራዋለሁ ግን it's about ከውስጥ የሚመጣ ነው የልብ ፖዚሽን ነው ማለት በንዴት እወድሃለሁ ብለህ ያስታውቃል አይደል ልጅ ቀደም ያለ ነበር አይደል ፓስተር ልጅ ፌስ ኤክስፕሬሽን አይቶ የወደድከው ነው የጠላህ ነው የሚለውን ያውቃል እንደውም ልጅ ምን ይባላል በልጅነት መልካም ሰው እኮ ልጅ ይወደዋል ይባላል አይደል ላይክ የሆነ የሚስቅ ሰው ውስጡ ፍሪ የሆነ ሰው ልጅ ሄዶ ያቅፋል ውሻ ይወዳል ይባላል it's more like deep ከገባን is the inside ማለት በንጽህና የምንኖር ሰዎች ፍቅርን ለመስጠት በጣም ኢዚ ነው ስለዚህ ለልጆቻችን የምንሰጠው ያ ከሆነ ያ ኢነርጂ the same energy የምንሰጠው ፍቅር ሄዶ እነሱ ላይ ፍቅር ሰጥቶኛል ወይ የሚለውን እንትን ይላል the same energy ነው የምሰጠው ግን ብዙ ጊዜ እንዴት ነው ሲባል ወላጆች እንዴት ነው ፈንክሽን የሚያደርጉት እንደ ሮቦት ዲያርግ እንዲናደርግ there is no feeling there nothing ወዳለው ሚሉን ፓረንቶች ካሉ just ካፍ ነው አፍና ልብ ኮኔክት ሲያደርግ ነው ደሪል ነገር የሚወጣው ስለዚህ ከመናገር ያለፈ ከማቀፍ ያለፈ ከገንዘብ ከመስጠት ያለፈ ልባችሁ the right position ላይ ይሁን ፍቅርን ለመስጠት ይሄ መጀመሪያው ፖይንት ነው ኦኬ ልቤ ዛጋ ነው ካልን አነጋገራችንን እናሳምር በጣም ላይ ከዚህ በፊት የተናገርኩት ኢየሱስ የፍቅር ቋንቋ አለው ብዬ ነበር ይሄንን ፖይንት ሳደመው የነበረው አሁን የተረዳሁት በንዴት ስናገርና ስጮ የነበርኩት ሰውዬ ንዴት የነበረብኝ ሰውዬ የተሰጠኝ ነው እየሰጠ የነበረው አሁን ግን ተረዳው ፍቅር ቋንቋ እንዳለው ቶን እንዳለው ተረዳው you see like ልብሽ ካፍሽ ከኮኔክት ሲያደርግ ለልጆች የምትሰጪው ፍቅር ኢዚ ይሆናል it's not only ለልጆች ለሁሉም ሰው ሰውን ዲሲፕሊን ስታረጊ በፍቅር ዲሲፕሊን ታረጊዋለሽ ልጅሽን ዲሲፕሊን ነው ጌም አትጫወትም ያው አጥፍታል አይደለ ብለሽ የምታወሪበትን አንተ ልጅ ነገር ያለው ዲሲፕሊን ነው ግን እዚህኛው ጋር እየነገርሽ ነው እያስተማርሽ ነው እንደምትወጂ ነገር ስለምትወጂ ነው የምታረጊለት ኦኬ እዚህኛው እስከ next time when I get you I will beat your ass ስለዚህ ልጁ ፈርቶሽ ነው like next time በድብቅ ማድረግ ይጀምራል ከቤተሰቦች የተደበቁባቸው ነገሮች ይሄን ቢያገኙት እንዲሆነ ተብዬ ማለት like በድብቅ ተሰርቄ ነበር like when I was young ቤተሰቦች በልጅነት ገንዘብ ስለማይሰጡኝ ፕራይቬት ስኩል እየተማርኩኝ ገንዘብ የለኝም ሌሎች ይመጣሉ ፓስቲ ይገዛሉ and then I started like ልጆች ኪሱስ ገንዘብ መስረቅና ፓስቲ መብላት ጀመርኩ I remember እንዴት እንደተመታው እና ሌብነትን ግን አላቆምኩም ለምን ስትሉኝ ሳድግ በሌላ መልኩ ተቀየረ መስረቅን ኖርማል የሚለው ማይንድ ሴቴ አልተቀየረም ፈርቼ ነበር ያንን ሳረግ እና like ትዝ ይለኛል ቸርች ሜጃ ታክሲ ገንዘባችንን ከቤተሰቦች ሰርቄ ይሁን ያወራሁት ወደ ፍቅር ስመለስላችሁ የምናወራቸው ነገሮች ሁሉ ከልባችን ጋርና አፋችን አንድ እና የምር ልጃችሁን ስትወዱት ከልባችሁ እየተሰማችሁ ምክንያቱም ስሜቱ ሄዶ ኮኔክት ከልጁ ልብ ጋር ነው የሚያደርገው ሁሉ ላንሆን ይችላል ግን በቻልነው መጠን ሰዎች ነን ልንሳሳት ይችላል በቻልነው መጠን በጣም ቶናችንን አስተካክለን ልባችንን አስተካክለን እና አሁን እኔ ጋር ጩኸት በጣም ያመኛል ስቲል ትራውማ እንደ ትራውማ አለብኝ ሰው ሲጮህብኝ ተሴም ሪአክሽን ነው ማለት ያ ከልጅነት የመጣን ስትጫጫብኝ ሲጮህብኝ ምናምን ሲባል ከልጅነት ያደገ ነው መጮህ ነው ለእኔ ዲፌንዲንግ ሜካኒዝም ነው ቅድም በአስር ስል የነበረው እና ቶኖችን ኮሚኒኬሽናችን ልጃችንን አሁን ምን ይባላል እንትኖች ካቶሊኮች ምን እንደሚሉ ታውቃላችሁ ልጃችሁን እስከ 6 ዓመት እድሜ ላይ ጋር ቆዩልኝ ካቶሊክ አድርጌ መልሽ ስታችኋል ይላሉ that means that this stage ከ0 እስከ 6 ያሉበት stage you show them how to live
በመንገዳቸው የምታሳይበት ነው። ስለዚህ ያ እድሜ በልጅነታችሁ ላይ ፍቅር የምትዘሩበት የምታወሯቸው ጊዜ ነው። ላይክ አሁን ነጮች እንዴት ያደርጋሉ ስትሉ ልጆቻቸውን ገና 1 ዓመቶች ሆነው መጽሐፍ ያሳቅፏቸዋል፣ በፍቅር ያወሯቸዋል። ጓደኛ አድርጋቸው ልጅ እኮ ነው እንደሚሰማ ያውቁታል። በዛ ሰዓት የሚያወራው ነገር ልቡ ላይ እንደሚቀር ያውቃሉ። እና በዚህ ማይንድ ሴት ልጆቻችንን በፍቅር እናሳድግ ባይ እመነኝ። ፍቅር እንደሚመልስ አምናለሁ። ፍቅር ወደ ትክክለኛው መንገድ እንደሚመራ አምናለሁ። እና ዲሲፕሊኑንና ፍቅሩን በፍቅር ዲሲፕሊን ኢየሱስ ያንን ሲያደርግ ነው ያየነው። አይን ላለው ተባረኩ። ከተሳሳቱ ካበዘ ይቅርታ። አፒስ ፐርፌክት። በነገራችን ላይ ኤክስፒሪየንስ ስለተጠየቅን ፐርፌክት መሆን የለበትም። ሰው ኤክስፒሪየንስ ያረከውን ቀደም ያልከው ነገር ነበር። ፍቅር አይሰጡንም ትምህርት ቤት ይልኩናል እንጂ ለምሳሌ ጥሩ ትምህርት ቤት አስተምሬ ነበረ ምናምን እና ይሄ ልየም ጥያቄ ምንድነው? ኦኬ አው ያ ጥሩ ትምህርት ቤት ልክ ይሄ ነበር ማለት ፍቅር አይደለም። ሶ ፍቅር ምንድነው ላንተ ነው ጥያቄ። ገብቷል? ሶ ያንተን ነው የምትመልሰው። ከዛ ውስጥ እዚህ ውስጥ ያሉት ፓረንቶች አሃ ብለው መውሰድ ያለባቸው ነው። ምክንያቱም አንተ የፍቅር ምሳሌ አይደለም፣ አባትም የፍቅር ምሳሌ ሊሆን አይችልም። ኤክስፒሪየንስ ያረከው ነገር ነው። ግን እዚህ ውስጥ ዊዝደም ሰዎች ፓረንቶች ይወስዳሉ። ኦኬ ፍቅር እንትን አይደለም፣ ጥሩ ትምህርት ቤት ማስተማር አይደለም፣ ማብላት ማጠጣት አይደለም፣ እነዚህ ነገሮች አይደሉም አይደለ? ግን ለምሳሌ በጣም ዳይናሚክ ጥያቄ ጠየቀችው። ኦኬ ፊልም አታሳያቸው ምናምን የምትል ከሆነ በዚህ ዘመን እየታየ ያለ ያበላሽ ያለ ሪኮመንድ የምታደርገው እንዳያዩት የምትፈልጋቸው ሙቪዎች አሉ ወይ? እሱንም ብላለች። እንግዲህ አንተ የዛ አይነት የሷ ልጆች ያሉበት እድሜ ፊልም ስለማታይ የግድ መመለስ የለብም። ግን ኤክስፒሪየንስ የምናደርጋቸው ነው ወርቅ ናቸው። በጣም ወርቅ ናቸው። ገብቷል አቢ? ምክንያቱም እግዚአብሔር አሳልፎ አልሰጠንም። ያንን ላይፍ ስናየው እንደዚህ አይነት እናቶችና እንዲህ አይነት ሰዎች መተው እንደሚጠይቁን መድኃኒት ሊያደርገን እንጂ በትራማ እንድንሰቃይ አይደለም እግዚአብሔር አሳልፎ የሰጠን። አላምንም። እግዚአብሔር ሉዓላዊ ነው። ከገባንበት ሲኦል አውጥቶናል በምህረቱ። ለምን አወጣን? እዚህ ጋር መድኃኒት እንድንሆን። so there is no any judgment, there is no perfection። እንዴ ይሄው ሂልዬ ታውቃለች። እኔ በጣም ከባድ ህይወት ውስጥ እያለሁ she's one of them help me she ስትጸልይልኝ ከኔ ጋር ቁጭ ብላ አሁን ደግሞ ለመማር አይሰቀጥጣትም። ምክንያቱም እዛ ጋር የሆነውን ነገር የኔን ለውጥ የህይወት ለውጥ አይታለች። so there is no perfection። እየተለወጥን የምንሄደው ከጠፋንበት ወይም ከዛ ከተጎዳንበት ጉዳት እዚህ ጋር የሚማርብን ሰው ስላለ ነው እግዚአብሔር አሳልፎስ እና ፒስ ፐርፌክት ነው በጣም ግን እናደመዋለን። እሱ ያለችው ነገር ላይ በደንብ እናደመዋለን። ናሆም ይቀጥ ሶ የኔ የመጀመሪያው ጥያቄ ትድገመው ፓስተር። አይ ኖ በጣም አስረዘመችው እኮ ገርሞኛል። እንዴ ምንድነው ካልቀዳው በቀር አትመልሰውም እኮ ታልጽፋው ነው እንዲያልኩ አያሊ አይ እኔ እኮ ላይክ እኔ ባምሮ የተዘጋጀ ስለነበር ደረደርኩት እንጂ ይቀጣ እንግዲህ እንደሌለው የመጀመሪያው የመጀመሪያው የትኛው ነው ያወቀው? የትኛው ነው መጀመሪያ የጠየኩት? ዘላለኝ መጀመሪያ ብለሽ ትንሽ እንትን ያልኩት ፊልም የጀመርክበት ሞመንት ነው ከቤተሰብ ጋር የፈጠረብህ ክፍተት ነው እንዴት ሆነ ነው? አንዱን ልንገርህ ልጆቻችን ስኒክ ሲያረጉ ወይም ደግሞ ተደብቀው ፊልም ሲያዩ በምንድነው ልናቀው ምንችለው? ተደብቀው ሲያዩ ዋናፍ የሷ ጥያቄ ነበርው። አንደኛው እሱ ነው። ኦኬ አገኘ። እንደገና ደግሞ ሁለተኛው ጥያቄ ጠየቀችው ምንድነው? ዲሲፕሊን ማድረግ ግዴታዬ ነው ወዳችኋለሁ። how far I can go ዲሲፕሊን ለማድረግ ምን ያህል ነው መሄድ ያለብኝ ፈርዘር ነው? ሄሊ የተሳተፈው ፐርፌክት አራ አሳመርክልኝ። እሺ so እንዴት ነው ዲሲፕሊን ማድረግ ያለብን ነው አይደለ? how can we do የመጀመሪያው ምንድን ነበር ፓስተር? አንዱን ብቻ ጠይቁኝና እሺ so ልጆች አላት እሷ so ሙቪ ኢንፍሉዌንስ አምጥቶብህ ነበር። ፕሮግራሙ ሰርቶባል አይምሮ ላይ ልጆች ተደብቀው ሲያዩና እያዩ እንደሆነ በምን ልወቃቸው ማለት
የቦዲ ላንጉጃቸው ምንድነው የሚያመጡት ባህሪ ምንድነው እንዴት ነው ላቃቸው ምችለው ካንተ ኤክስፒሪየንስ አዘሪ እሱን መልስና ሁለተኛውን ጠይቃለሁ ልትል መስሎኝ ሰው እንዴት ፍሬንድ ላርጋቸው ነው አይደለ እንዴት አርጌ በምን አይነት ዊዝደም ተግባብቻቸው ከዛ በኋላ ያዩት ያለውን ነገር ይንገሩኝ ነው ይመስልኛል ጥያቄ ይንገሩኝም ነው እንደ ተደበቁ አንተ ተደበቅ ካሴት ነክሶብህ የለ ዲቪዲ እና ማንንም አላወቀም በመኮ there is any way ሊታ ኦኬ ልንገርህ ለምሳሌ አንዳንድ ልጆች ማለት አው የኔን ኤክስፒሪየንስ ልክ አንዳንድ ልጆች የሆነ ሙቪ አይቶ ሰውነታቸው ሲለዋወጥ ታየዋል በር ሊዘጉ ይችላሉ እንዳዩት ፊልም አይነት ነው በር ሊዘጉ ይችላሉ ስልካቸው ለማንም ላስነኩ ይችላሉ የባህሪ ለውጥ ታይባቸው አንተ ላይ ምንድን ነበር ይታዩ ፓረንት ግን ያላስተዋሉት እነዚህ ፓረንቶች ምን ያስተውሉ ኦኬ ያ go ahead so ከኔ ላይ ምንም አላስተዋሉም ፓረንቶቼ ምንም ያላስተዋሉት because I was the good በጣም አሪፉ ልጅ እኔ ነኝ የቤቱ በጣም መላእካቸው ነኝ እኔና ምንድነው የተፈጠረው ነገር ሰው የመጀመሪያው እንዳልኳችሁ በመካከላችን ይሄ ፋሚሊ ልጅና ወላጅ የሚባለው ነገር በመካከለ የተፈጠረ ግንብ ተፈጠረ ሰው እንደንትና እየተባለ በቃ ያ ነገር ማይንድ ውስጥ እየተፈጠረ ሲመጣ የማንነት እንትኔን እያጣው ሲመጣ ከቤተሰብ ጋር ንግግር ኖሮኛ ያቀም we're not friends at all so የኔንም ላይፍ አያውቁም የነሱንም ምን ያላቅ so ግን ቤተሰብ ነን ቤት ውስጥ በመቆጣት ምናምን ንግባባለን ወላጅ ልጅ ከዛ ያለፈ ነገር የለንም so እኔ ጋር ሙቪ የሚባለው ነገር ሲጀምር so አሁን እኔ ጋር የተፈጠረብኝ ነገር ምንድነው የመጀመሪያው ካራክተር ለውጥ ነው ሰፊ ካራክተር ማለት ዛሬ ሌላ አክተር ነኝ ነገ ሌላ አክተር ነኝ so ዛሬ እንደ ሻሩካን የሆነ ምናምን ጥይት ልነክስ ምናምን ይችላልው ነገ ምናምን ደሞ ሆናለው እንትን ያረኩኝ በጣም ካራክተር ለውጥ ነበር so በለሊቶቼ የሚፈጠሩብኝ የነበሩት ነገሮች ቤተሰብ ያቀ በህልም ማልተኛባቸው ለሊቶች because open ሆኜ ማወራው ሰው ስለሌለ በዛም እድሜ የተፈጠረብኝ ክፍተቶች እነሱ ነበሩ ከሙቪ የተነሳ attention span ወስዶት ነበር ይሄ በቃ ማለት በልጅነትም ይሄ ያለ አይደለ በጣም ማይንዴ ብዙ ነገር እንትን ይል ስለነበረ ተወስጂ ስለነበር so የሆነ ነገር ላይ attentive መሆን አልችልም ፎከስ ማድረግ አልችልም so ፎከስ ያለ ማድረግ ችግር አለ so አሁን እኔ ላንቺ ልጆች ምናልባት እንዴት ኖቲስ ማድረግ ትችያለሽ የሚለው ነገር የመጀመሪያው አሚን ከምታያቸው ነገሮች ከሆነ የመጀመሪያው ካራክተር ለውጥ ነው so በሆነ ካራክተር የምታውቂያቸው ልጆች ባንድ እየተቀየሩ የሆነ ሙቪ ላይ ያዩት ነገሮችን ምናምን እነዛ ነገሮች ማድረግ አንድ አለ አይደል የሆነ ለየት ያለ ነገር አንቺ ምናልባት ሙቪውንም ላትመለከቺ ትችያለሽ ግን የሆነ ወጣ ያለ ነገር ስትመለከቺ you have to sense it የመጀመሪያ ሴንስ ማድረግ ያለብሽ እሱን ሁለተኛው ምንድነው መራቅ ይጀምራሉ ፓስተር ይላሉ so የሚያዩት ሙቪ ከቤተሰብ ሸሽ የሚያረግ አለ አይደል ቤተሰብ ኖቲስ እንዲያየው የማያስፈልግ አይነት ሙቪ ከሆነ መሸሽ ይጀምራሉ so በፊት ካንቺ ጋር የነበራቸው ሪሌሽንሺፕ ሮጦ መታቀፉ ምናምን መቅረት ከጀመረ ለሰላም ነው ይያሉ የሆነ ሩም ውስጥ ስፔሻሊ በር መዘጋት ከተጀመረ that's a big deal በቃ እስከ ያኔ አሁን እስከ 16 አመት እስከ 17 አመት like 16 17 there like you know ያቃሉ ምናምን እኔ አሁን እህቴ 16 አመት አለ she's going to be 17 she knows everything ምናምን she can understand ግን still now የሆነ ነገር ስታደርግ it's not cool ላለው ማለት በር መዝጋት cuz I know what I used to do በር ዘግቼ so በር ከዘጋው I know ጥናት ነው ይባላል I need some space መባል ይጀምራልና so እነዚህ ስፔሶች መጀመር ከጀመሩ so ይሄንንም ግን በምን አይነት wisdom interact እናድርግ ሲባል confront መደረግ ከተጀመረ ልጅ አጣሹ ባጭሩ like you're not going to find them again so confront መደረግ ከተጀመረ ማለት ነው ግን ምንድነው መደረግ ያለበት ምለው ነኝ I don't know having a coffee together is good one to one እያንዳንዱ ልጅ ማነጋገር ማለት የራስን ላይፍ ኤክስፖዝ ማድረግ ጥሩ ነው ላለው እኔ አሁን ለምሳሌ ወላጆቼ ልጅ እንደነበሩ ያስተዋልኩት አሁን ነው እነዚህ ሰው ወጣት ሆኖ ነው እንዲያሰል
በለው አድማው እሱን ፈንድቶ አያውቁም። እኔ ተጮቶ ያደጉ ሰማይ ተፈንድቶ እንደ ቮልካኖን የወጡት እንጂ እንት የለም። እኔ አሁን ለምሳሌ ፋዘርና ማዘር እንኳን ሲገናኙ ዴት መደራረጋቸው ራሱ አላቅም። አሁን በእርግጠኝነት እንደዛ ነው የሆነው ያልኩት ከሆነ ታይም በኋላ ነው። ታምነኛለህ? I don't know በቃ they're just በቃ እንዴት ብዬ ላስረዳ? የእነሱን ላይፍ ስለማላቅ I don't know how they came እንዴት እንዳደጉ አላቅም፣ እንዴት እንደመጡ ወይ የሆነ እንዴት ይገብታል ብል ነገር ላይ እኛን ሆነው ይሄንን እድሜ ሆነው በእኛ ሳይድ ሆነው ቆሞ አልነገሩንም። አሁን ለምሳሌ ለ10 ዓመት ልጅ የ10 ዓመት ልጅ ሆነ ነው ማውራት ያለበት። ለ10 ዓመት ልጅ እነሱ በነበሩበት ጀነሬሽን በ10 ዓመቴ ከመርካቶ እንትን ተሸክሜ ምናምን አምስተን እኔ በ10 ዓመቴ ጌም እየተጫወትኩ ነው ወይ ፊልም ነው የሚታየው። ገብቷል? በ10 ዓመት አንግባባም፣ አንደርስታንድ አያደርጉትም ነው ፓስተር። ሶ ይሄንን ነገር ኢቭን ኮንቪንስ አድርጋቸው አይቀበሉትም። ስቲል ነው የምነግርህ። ሶ ስቲል ነው የምነግርህ ነገር። ሶ እኔ ከኢነር ሂሊንግ በኋላ ከቤተሰቦቼ ዲል ያደረኩበት ነገር የተዋወቅኩትም ከዛ በኋላ ነው። ቱ ቢሆንስ መተዋወቅ ጀመር። ሰላም ነው ወይ ምናምን እንደዚህ ነበረ ወይ እንደዚህ አይነት ህይወት። ሶ በልጆቹ ነገር ውስጥ ሆኖ ቢካዝ በዛ ጊዜ የገባብኝ ይዤው የመጣሁትን ኢሜጅ ነው የሆንኩት። የሆነ እድሜ ላይ ሆንኩት። ያን ሰው ሆኜ ራሴን አገኘሁት። ከቤተሰብ እስከወጣ ነበር ታይሚንግ የምጠብቀው። ሶ ሳለ እወጣለሁ አድራለሁ ምናምን ትደባደባለህ ምን ትላለህ ምናምን። የሆነ ሰዓት ላይ ግን እስከወጣ ፍሪደሜን የማገኝበት ያቺን ታይም ጠብቃት ነበር። ያቺን ታይም ሳገኛት ለእኔ በቃ ዓለም እንዴት ልበላችሁ። አሁን ላይ እኔ ምንድነው መክርሽ አሮን ነው አሚን የተለየ ነገር ስታይባቸው የተለየ ነገር ከማየትም ሳይሆን አሚን እንደዛም እስኪሆኑ መጠበቅ አለበት ብዬ አላስብም። ማለት አሁን ዛሬ ላይ ይሄን ነገር በሰማሽበት just be friends with them። ከ5 ዓመቱ ጋር እንደ 5 ዓመት ልጅ፣ ከ10 ዓመቱ ጋር እንደ 10 ዓመት፣ ከ15 ዓመት እንደ 15 ዓመት what happened ምናልባት አናቅም ትምህርት ቤታቸው ምን happen እንደሚያደርግ ሰው ግን በዊዝደም ብናወራቸው ኢቭን ስለ ጌታ ኢቭን ስለ ኢየሱስ እኔ ስለ ኢየሱስ ፍቅር መነገር አለበት ነው የምለው። እኔ ስለ ኃጢአት መነገር የለበት። ለምንድን ነው ኃጢአት ሰርቶ ሰው ሲሆን ይገባል እና እኔ እኮ እንደዛ ተብዬ በቃ ከገባው ይቀርማ አንደኛውን ምንም በቃ ኦሬዲ ሲኦል ትገባለህ ብያለሁ። አንዴ ፋውል ሰርቻለሁ። በቃ ከዚህ በኋላ አንደኛውን እንትን ልበለው ብዬ ነበር ዳይቭ የገባሁበት ማለት ነው። ሶ ምንድነው ያለው ችግር? አሚን እኔ ማንንም ከፐርሰናል ላይፋቸውንም ይፈውሳል ብዬ ማስበው የኢየሱስን ፍቅር አንደርስታንድ ማድረግ ከጀመሩልሽ በቃ በምንም አታጫቸው እላለሁ። የጌታን ፍቅር አንደርስታንድ ማድረግ ከጀመሩ፣ ፕሬየር በፍቃዳቸው መንበርከክ ከጀመሩ፣ የእግዚአብሔርን ቃል ኢንጆይ ማድረግ ከጀመሩ ወደዛ ግን የሚመጡት ከነሱ ጋር ያለሽ ሪሌሽንሺፕ ነው። ሰላም ነው ወይ? እንዴት ነህ? ደህና ነህ ወይ? እስቲ ልስማ አውራ። ኢቭን ፓፒሻ ቅድም ያለው በጣም ፓወርፉል ነገር መደመጥ። ምን ብለህ አሚን ዲፕ አታወራም ከፋሚሊ ጋር። እስቲ ያጠፋነው ነገር ካለ እስቲ ዛሬ ተናገሩ ትባላለህ። ስብሰባ ተሰብስበዋል። ከዛ አንድም ነገር ከተናገርክ ያው ይደርሳል። ገብቷል? ሰው አትናገርም። አረ በጣም ምንም አልጎደለኝም ትላለህ። ምንም ጎሎኛ አይቀም ሁሉ ተማርቶኛል። የለም ውስጥ እኮ ስንት የምታወጣው ስንት እንትምትለው ፔን አለና ሰው ውስጥ ያለውን ፔን አክሰስ ማድረግ ቢቻል እላለሁ። ሰው የመጡበትን ነገር ብናቅ አንዳንድ ጊዜ እንዳልከው ቅድም ፓስተርዬ ወላጆች ይዘውት የመጡት ፔን አለ ከቤተሰቦቻቸው። እነሱ እየተመጡ እየተረገሙ ምናምን እያደጉ ከሆነ ያደጉት ያንኑ ህይወት ይዘውት መተው ነው የሚያኖሩት ቤተሰብ ላይና እኔ ኖቲስ ለማድረግ ይመችሻል ብዬ ማስበው አሚን እነሱን አሁን መከታተሉ የባሰ ኪዩሪየስ ያደርግሻል። ኪዩሪዮሲቲው ደግሞ ጤነኛ ላይሆን ይችላል። ላንቺም ጤነኛ ላይሆን ይችላል። ጠላት ዶር ሊጠቀምበት ይችላል። የሆነ ነገር እያሳየሽ ዩሲ እንደዚህ ሊሆንብሽ ነው ዩሲ ምናምን ብሎ ፍርሃት ውስጥ እንዳይከትሽ የሆነ ልጅሽ እንዲህ ሊሆን ምናምን የሚል ፊር ውስጥ እንዳይከትሽ አሁን ከነሱ ጋር ፍሬንድ መሆን the word of God በዊዝደም ምናምን መነጋገሩ it would be nice ይላል። ልጨምር ሲጋ እሺ መስማት የሚለው በጣም ላይክ ለደሞ ስለፈለኩ ነው። ላይክ በልጅነታችን ተሰምተን አይደለም እና ይሄ መሰማት የሚለው እንዴት ነው መተው ኦፕን ሆኖ አንቺ ጋር የሚነግሩት
ሊነግሩሽ ይገባል። ያንን ደግሞ የምታደርጊው እንዴት ነው? በእነሱ እኩል መውረድ ነህ እያሉ ነበር። አንድ በጣም ደግሞ በእነሱ እኩል መውረድ የሚባለው ምንድን ነው? ፖይንት ስናጠፋ ዘወላጅ ይቅርታ ማለት ልጆቻችን ዊያና ቤተር ዳን ዴም የሚለው በፍቅር ነው ሪስፔክት የሚያደርጉ። አሁን ፋሚሊዎችን እላችኋለሁ ይቅርታ ብላችሁኛል ለዚህ ጥፋት ለዚህ ጥፋት። እነሱ ሲያጠፉ ችግር የለም፣ እኛ ስናጠፋ እና ይቅርታ በል አጥፍታል እንዲህ ነው እና አታጠፊም አይደለም። አሁን ና እያለ ያንን ነው ላይክ ሰይጣንም እንዲሆናል ብሎ እንዳይከስሽ ስታጠፊ ይቅርታ ስትያቸው ባላንስ ያደርጋል። አንቺን እንደ ጓደኛ ማየት ይችላል። ለትንሿ ልጅ ለትልቁ ልጅ አጥፍቻ ይቅርታ አምሳዊ እንደዚህ ጥፋታችንን ራሳችንን ማወቅ የራሳችን ምን አይነት ጥፋት አጥፍተናል ልናጠፋ እንችላለን፣ ልናደድ እንችላለን፣ ያልሆነ አክት ልናደርግ እንችላለን። ይቅርታ ግን ቅድም እንደዚህ ስላልኩ ስትል እሷና አንቺ እኩል ትሆናላችሁ ልጇንሽና እሱ። ከዛ ኢትስ ኢዚ ለእናቷ ማውራት ችግሯን በጣም ኢዚ የሆነ በር ከፍተሽለታል የይቅርታ የሚባል ነገር እና ይሄንን ለመጨመር ያክል ነው። ተባለ Happy is so powerful. So powerful. የኔ ልጆች ብዙ ጊዜ ተናግሬ ያውቃለሁ ሃንድል ያደረጉበት መንገድ ጌታ እኔ ግን አንድ ነገር ልናገር እንደው በመድኃኒዓለም እዚህ ውስጥ ያላችሁ የዓለም ሕዝብ ሁሉ ኢነር ሂሊንግ ክላስ ይማር። ጌታ በጣም የተመታ ነው እንዳለ ላይፋችን ብራው ንገሯቸው በእናንተ ህይወት ውስጥ ያመጣው ለውጥ ንገሯቸው። ኦኬ እኔ ጌታ በሚያውቅ ፓስተር ላይክ ሪጀክሽን ስፒሪት ድኜ ማውራት ይችላል። ላይክ ማውራት ሊትራሊ ማውራት ወርዶችን ኮኔክት አድርጎ ማውራት ሐሳቤን የምፈልገው መግለጽ ይችላል። የመጀመሪያው ሂሊንግ በቃ በጣም አይኖ በድራግም በምንም ማወራው ነገር ቀጀበሬ ነበር which is clear። ልቤና አፌ አይገናኙም ስቲል ችግር አለ። ላይክ በልቤ መናገር የምፈልገውና አንገር ይሻለ በጣም የተሻሻልኩበት ስቲል ግን ግን ተፈውሻለሁ ከብዙ ፐርሰንቱ በጣም አድጓል። እነዚህ ነገሮች አሉ ማወራ እኔ በቃ I'm so happy ማውራት በመቻል ሐሳብን መግለጽ በመቻል I'm proud of you. Like you remember በጣም እና እዚህ ስለነበር ከመጀመሪያው ይሄ ነው እና የና ምሳት ብያዝጋለሁ like healing ደነው ስራ በመከራ ነበር like ራሴን አስፈልቄ እጭ ደግሞ እንትና ሊያዘኝ ነው ብዬ I'm like free person like አሁን ስራ ቦታ ላይ እንዲህ ነው በቃ ሮሮታል። ድሮ ኢንቴንሽን ገንዘብ ነበር ለመስራት ራሴን ማስገደድበት ነፃ ወጥቻለሁ like energy free energy ውስጥ ገባሁ like I'm free right now like anytime በስነስተት ስራ ካልሽ መታዘዝ ቻልኩ like በቀልብ ፖዚቲቭ ኤነርጂ like ሰውን በፖዚቲቭ ማየት ጀመርኩ። ኦብቪየስ ስትራግል አለ ሰይጣንና ክሊር ስቲል ይኖራል ኦፍ ኮርስ ግን ከድሮ ጋር ሳስተያይ ከነበርኩበት ጋር ሳስተያይ like I'm 3% እና ሂሊንግ እንትን በጣም ያስፈልገናል። ኢነር ሂሊንግ በጣም እዚህ ውስጥ ያላችሁ በተለይ ለዚህ ነው ግን አሁን ለማጓጓት ብዬ ምናምን አይደለም። ይሄ ፓርት ኦፍ አሁን የምናወራቸው ነገሮች is a part of it ማለት ነው። how to deal with your kids first you have to deal with your parent. I mean ምንም ሾርት ከት የለውም እና ሄሉይ ምንም በቃ ምንም ጥያቄው የማይከተው ነገር ሳይክል አለ። ምንም አንዳንዴ በጣም የሚገርመኝ ነገር ዌል ኤጁኬትድ መሆን ልጆቻችን በጣም ማሳደግ ምንችል ይመስለናል። እንዴ ዌል ኤጁኬትድ የሆነው እኮ የተመታው ሰው ነው። ትራውማ ውስጥ ያለ ሰው እኮ ነው ኤጁኬትድ የሆነ። ስለዚህ የተመታ ዌል ኤጁኬትድ የሆነ ሰው እኮ ነው የሚሆነው። ትራውማ ውስጥ ያለ ኤጁኬት የሆነ ሰው so still you can't break it the cycle you have from your past and then ሳናቀው እንትኑ በኤጁኬትድ ስለሆነ ሮንግ ነው ብለን ስፒሪቱ ግን ልጆቻችንን አታክ ያደርጋል። ሳናቀው እናደርገዋለን። እናትና አባቶች ሄሊ እስኪ go back in your parent
ሰምታም አትደነግጭም እያረክሽው እያለ በጣም ብዙ ጊዜ አው እንግዲህ እኔ እንዳንቺ በጣም ስማርት ጠንቃቃ ልጆቿን ምታደምጥ እናት አላቅም honestly speaking እንደው ለሚዲያ ፍጆታ አይደለም ግን and I can tell that I can tell cycle አለ happen ያደረገ ነገሮች yeah daddy girl you know what I'm saying yes you have a favorite in the house እንሰብረዋለን so I saw that you know በጣም አይቻለው ምንም ልረዳሽ አልችልም ይሄንን ያው ለግርቻለሁ ማክበሪም እንዳለ ሆኖ ማጦዝም አለ you have the favorite in the house you just ቤቱን እኮ እየገደልሽው ነው ያልገባችሁ ነገር you are a daddy girl so somebody አለ ካንቺ ጋራ ሰርኩል inner healing class አሁን ባለፈው 3-4 ቀን ይወሰድ ነው ከባድ ሂሊንግ ውስጥ ነው የገባነው ከባድ ሂሊንግ ውስጥ እግዚአብሔር ከባድ ነፃነት ነው የሰጠን so I believe in the ስቴቶች ውስጥ ሁሉ ነው ምናደርገው ይሄንን እና በጣም መማራችን የልጆች 16ቱ አስተዳደግ ብለሽ PhD ቢሰሪ ስፒሪቱን አታውጩ ሳይክሉ አለ ፎርስ ትደረጊያለሽ አስበሽው አይደለም አስበሽዋል አንድ ስለ ሳይካትሪስት ሰው እርዳታ ሲጠይቅ አጋጥሞሽ ያቅ አረ እኔ ስሜት ኢሞሽናሊ ያንን ሰውዬ እኮ ያቃል እኮ ማለት anyways እነዚህ ነገሮች ጋይስ አንዳንዱ ነገሮች ልጅ አስተዳደጋችን ላይ አይደለም ፐርፌክት መሆን ያለበት ሳይክላችንን ነው መበጠስ ያለበት እዛ ሄደን የተበላሸብን ነገር አለ እናት ያደረገች ነገር አለ አባት ያደረጉኝ ነገር አለ ከዛ እሱ ነው ሪፒት ያደረኩ ያለውት ያንኑ ነገር ነው እየደገምኩ ያለውት ሶ መሰበር ያለበት ባስተዳደግ ፐርፌክት ብቻ መሆን አይደለም በጣም ማወቃድ አንዳንድ ፓረንቶች የሚገርሙ ናቸው ያነባሉ በቃ ከልጆቼ ጋራ በቴክኖሎጂ በእውቀት ቀደምስ ጠየቅሽው ጥያቄ ምን አይነት ሙቪ ነው በዚህ ሰዓት የሚታየው ፊልሙን እየመረጥኩኝ ምክንያቱም እግዚአብሔር ይመስገን የሚሰሩ ፊልሞች ሁሉ ላይ እንትን አለው አይደለም ምንድን ነው የሚባለው ኤጅ አለ አይደል ከዛ ይሄም እያልን እያጠናን አስተምረ እኩል ሄደን just ችግሩ አለ ስለዚህ እኔ ሳይክሉ መሰበር አለበት ብዬ አምናለሁ ሪሊዝ ማድረግ አለብን ፓረንቶቻችንን መልቀቅ አለብን መስበር አለብን እዛ ጋርና አዲስ የሆነ ፋሚሊ ከጌታ ጋር ይዘን መቀጠል አለብን እስቲል ግን we can learn at least የተወሰነ ያህል ንቁ ያደርገናል አሁን ጠይቀን ምን መለሳቸው ነገሮች I'm not killing but I'm just emotional አረገኝ በቃ ያስፈልገናል በጣም ያስፈልገናል ሃፒ የምትለው ነገር ናሆሜ inner healing ላይ okay so inner healing በጣም ኢምፖርታንት ነው ፓስተር ለኔ በጣም ከኔ አልፎ ለቤተሰቤ ፈውስ ሆኗል ማለት እኔ ዲል ባደረኩበት መንገድ ከነሱ ጋር ዲል ባደረግንባቸው ነገሮች ለቤታችን ፈውስ ሆኖልናል ሶ አንዳንዶቹን አያውቋቸውም ነበር አሜን ትዝ ያላቸውም ተነግራቸው ነው ብዙ ነገሮችን በእግዚአብሔር ቃል ቼክ ያደረገን ፕሬይ ያደረገን ሶ አንዳንድ ዕውቀቶችን ሼር መደራረግ ስንጀምር then they understand እዚህ ጋር እኮ እንደዚህ አይነት ክፍተት ነበር እያሉ ይመመለስ ጀመሩ ማለት ነው ሲመለሱ በጣም በቃ ከባባድ ፔን ሰፊ በሮች ኢቭን ደግሞ አላርሌ ድሮ ፋሚሊዎች ደግሞ እንደዚህ አይነት ይሄ ዊችክራፍት ኮቨናንት እና ይበዛቸዋል ደግሞ በጣም አሁን ካለንበት ጄነሬሽን ይልቅ የበፊቶቹ በጣም አሁን በጣም ኢትዮጵያ ላይ ስፔሻሊ በጣም ሰፊ እንደዚህ አይነት ነገር አለ ሶ ከእንደዚህ አይነት ፋሚሊውስ መምጣታቸው ሶ አንድ ማይንድሴት አለ ፓስተሪ ሶ ሰው ጌታን ከተቀበለ በኋላ በቃ ኤቭሪቲንግ ድምስስ በቃ ኤቭሪቲንግ ምናምን የሚባል ማይንድሴት አለ እንደ ጌታን አግኝቼ የለው that's it የሚባል ነገር አለ ሶ ይሄ ኢነር ሂሊንግ የሚባለው ነገር as you know በቤተክርስቲያንም ደረጃ it's not like you know በጣም እንትን እየተባለ አይደለም ያ ነው ችግር እየፈጠረ ያለው ሰው ያሳለፈው ህይወት ከልጅነቱ የመጣበትን ነገር ዲል ማድረግ ካልቻለ we get the salvation እኮ ነገር ግን ለመኖር we need this inner healing survive ለማድረግ ጤነኛ ለመሆን even ከኛ በኋላ ያለውን ጀነሬሽን ሴቭ ለማድረግ
ሶ የመጀመሪያው ነገር ይሄንን አለ አይደለ ቤተሰብ ፕራይድ ምናምን የሚባል ነገር አለ ወላጅ ነኝ ከዛ ደግሞ as Ethiopian parentship ምናምን ደግሞ ይሄ ፉክክር አለ አይደለ እንትና ልጅ እንትና ቤተሰብ ምናምን ሶ የኔ ልጆች እንዲህ ናቸው ለማለት ምናምን እንጂ they don't focus on the kids you know what I'm saying right እንደዚህ ብሎ እንትን ለማለት ነው ሶ ኢነር ሂሊንግ የሚጠቅመው ምንድነው ፓረንቶች ቀድመው ዲል ማድረግ አለባቸው ላለው ነው እዚህ ላሉ ለሁሉም ምለው ያን ነው ፓሰሪ ፓረንቶች ዛሬ ላይ ቁጭ ብለው ምን አይነት እድገት አድጌ ነው የመጣው ሶ እነሱ አንደርስታንድ ማድረግ ካልቻሉ አትሊስት ምንድነው ማድረግ የሚቻለው they have to pray then the Holy Spirit is going to take them back so መንፈስ ቅዱስ ወደዛ ስፍራ እንዲወስዳቸው they have to pray ላለው so ያንን ስፍራ ጌታ ወስዷቸው so የተከፈተባቸውን ክፍተቶች በጣም ረጅም unforgiveness ይዘው ይመጣው ረጅም ማለት ኖርማል ነው ብለው የተውት የሆነ ጊዜ ታስቻለሁ የሆነ ጊዜ ፕሬየር አድርገን ነበረ አራጣ የሚያበድር ፋሚሊ so ከርስ በቤተሰብ ውስጥ አልፎ ልጆች መጥቷል you see እኛ በሌለንበት ከዛ የመጣው ከርስ አግኝቶናል እዚህ ጋር so ይሄን ነገር ዲል መደረግ አለበት so ቤተሰቦቻችን ምን አይነት ነበሩ ማን አሳደገን እንዴት አደጉ ምን አይነት ቤተሰብ ውስጥ አደጉ ከዛ ጌታን እስከሚቀበሉበት ሞመንት ምን አይነት ነገር ነበር so እዛ ጋር ተመልሰው ዲል ማድረግ አለባቸው because ከርስም ሲሰራ ለጀነሬሽን ነው with the witchcraft ለጀነሬሽን ነው የሚያልፈው ጌታም ሂል ሲያደርግ ጀነሬሽን ነው ሂል የሚያደርገው so እኔ ጋር ሲመታ ከዚህ በኋላ ያለውን ጀነሬሽን አስበው they're healed ጌታ በቃ ጣልቃ ገብቶበታል ማለት so አሁን እነሱም ጋር ወላጆች ዲል ማድረግ ከቻሉ አሚን ኮንቪንስድ ስለማይሆኑ ብዙ ጊዜ ኮንፍሮንት ይደረጋሉ you know በጣም ብዙ ዋጋ ከፍለና እንዲያርገ you know ከዛ ልጅም አይ ኖ በጣም ምናምን ትልና you know ያ ነገር ሂል ሳይደረግ ይድብስብስ ይያለ ይሄዳል so እነሱ ራሳቸው አንደርስታንድ አድርገውት they have to be በቃ መታመሙን ያላወቀ ሰው ሆስፒታል ሄዶ ምንድነው ታመምኩ ሲባል አይ ምንም ካለ አይገኝለትም ግን ታመም ያለው ካለ if they understand ለጀነሬሽን አስበው ለልጆቻቸው አስበው ይሄንን ማድረግ ከተቻለ አሁን ጌታ ደግሞ ዲል ያደርጋቸዋል so እዚህ ምንማረው ትምህርት ራሱ እኮ ብዙ ጊዜ ኢነር ሂሊንግ እንማራለን እኮ ብዙ ትምህርቶችም አሉ ዩቲዩብ ላይ ፓስተር ያንተ ጋር so ፓስተር ኡመር የሚለው ዩቲዩብም ላይ ብትገቡ so ኢነር ሂሊንግ ትምህርቶች አሉ ብዙ ትምህርቶች ስለ forgiveness የነፍስ ትስስር ከጋብቻ በፊት የነበሩ ነገሮች ሴክሹዋሊ ሊሆን ይችላል ከቤተሰብ የመጡ ከርሶች ምን አይነት ነገር ነው እየተከተለን የመጣው ምናምን so እሱን like it's all about the point ምን ዋጋ ነው በቃ ሶርሱን ነው መገኘት ያለበት so ሶርሱን ከጌታ ጋር ሄደን ያንን ዲል ካደረግን ጌታ every part of our life ነው እኔን አሁን እንደዛ ነው የፈታኝ ጌታ ማለት ሶርሱን ያገኘው ፓስተር you know so በጣም ሐሰል አድርጌ ነበር ኪት ነው የመጣው ይሄ ነገር I don't know so even አስተውሳለሁ ከቤተሰብ ጋር ዲል ያደረኩበት ሞመንት እኔ እንደዛ አስቤ አላውቅም በቤተሰብ እንደዛ ነገር happen ያደርጋል እዛ ጌታ ይሄን ነገር ብሎኝ ያን ነገር እዚህ ከቤተሰብ ጋር ዲል ሳረግ there is አሉኝ what እና ይሄ ሁሉ ዘመንኛ እናቅ አይ አልጠየቃችሁም ማለት so ይሄ አፌክሽን አስቦኛ ጋር ደርሷል so እኛ ደግሞ አስበው በዛ ህይወት እኔ አሁን እግዚአብሔር ይመስገን ልጅ የለኝም ቢኖረኝ ኖሮ ግን it's the same thing that was going to pass bro እግዚአብሔር ያስተላል አታግባን አይ so ምን ልፈልግ ነው መሰለህ ፓስተር so I mean let's be serious let's be serious ማለት እኛ በተመታንበት ነገር ሌላው ይመታን ነበር you know እኛ ጋር ፔኑ ይቆም if we are beaten by this ለልጅ ምናስበው it's not by አሁን ችግሩ ምንድነው ፓረንትሺፕ ኮንትሮል ነው የሚመስለው እግዚአብሔር ኮንትሮል አይደለም የሚሰጠው it's to mentor በቃ ዲሳይፕል ለማድረግ ዲሲፕሊን ለማድረግ አለ አይደለ because like እግዚአብሔር አሁን እኮ ችግሩ ምንድነው ፓስተር በጣም ሰፊው ችግር ደግሞ ምንድነው አሁን ለምሳሌ በአባት ተጎድቶ ያደገ ልጅ እግዚአብሔር አባት ነው ብትለው አሁን what አባቴ እኮ እንደዚህ አይነት አባት ነበር so ምንድነው የፓረንቶችን እንትን ወደ እግዚአብሔር ይወሰዳል so የፓረንቶች ካራክተር ሙሉ ለእግዚአብሔር ይሰጣል so ልጆች ያ ነው ፓስተር የሚፈጠረው ችግር that's what I say
ሳይጠይቁ ጨረስናቸው። ሄሊዬ የምትይው ነገር አለ? ዋው ማለት now I'm gonna search obviously YouTube ጋር ገብቼ inner healing ያስተማርካቸው ግን honestly ክላሱን በእኔ ጀምረህ እኮ እነዚህ ሁሉ ቀደሙኛል አስቀኑኝ። አይጋችሁ አርሚውን ትሰማላችሁ ከጀርባ አርሚውን ትሰማላችሁ ወይ ከጀርባ? I know I'm so sorry there is no way I know እና ግን በጣም you guys are lucky አሊን በጣም ነው ወደው እግዚአብሔር እኛ እዚህ ከተማ መጥቶ ከዳርክነስ ብዙ ሰው አውጥቷልና እኛን በጣም ረድቶናል። እናንተንም ሳያችሁ በጣም ነው በቃ የምታስቀኑኝ ማለት ነው። እኛን ረሳህን ሁሌ ነው ምለው እኛ ጋር ጀምረ ረሳህን እኮ እለዋለሁ ሁሌና you guys are lucky and I'm glad honestly ጌታ እንኳን አበዛ ቴሪቶሪን እንኳን አሰፋልኝ አልዬ አሜን። ከዚህ በላይ ስፋ ብዛልኝ ደስ ብሎኛል አልኮ አሜን አሜን። ተባረክልኝ። በጣም ጥሩ መልስ ማለት ከኤክስፒሪየንስ ከነሱ ብዙ የወሰድኩት ነገር አለ like የጻፍኩት የነበረ ሐሳቦች አሉ ግን እንዳልከው if it's like inside የሆነ blood line ውስጥ ካለ ግን you know ዲል እንዳልከው ደግሞ ዲል ሂል መደረግ ያለበት ነገር ካለ ያ እሱን ዲል ለማድረግም እያሰብኩ ቆየው ማለት ነውና ቀንቻለሁ anyway በትምህርቱ ባጭሩ እዚህ ጋር አንድ ነገር ልጨምር ይውላችሁ ፓረንቶች በጣም ይሄን ሁለት ቁልፍ ነገር ስሙኝና ወደሚቀጥለው እንሄዳለን። ለምሳሌ በሄሊ በደንብ ስሙኝ ይሄን ነገር you will be okay I mean everybody will be okay especially ፓረንቶች ማለት ነው። ሰፊ ፊቴን ያያችሁ ላውራ ይውላችሁ ተጉርታችሁ ካደጋችሁ ምናልባት አሁን ልጆች ይዛችሁ ያላችሁ ሰዎች ልጆች ይዛችሁ በጣም ምትጸጸቱ አሁን ይሄንን ያወራን ወይኔ ልጄ ለምን እንዲያሳልፍ የሰጠው ስልክ ለምን አስለመድኩኝ ምናምን ይብላችሁ ራሳችሁን በጣም ምትወቅሱ ሰዎች ኢነር ሂሊንግን ማወቃችሁ ችግሩ ከናንተ እንዳልጀመረ የመጀመሪያው ፎስ ይሆነላችሁ። የመጀመሪያው ማለት እኔ ስሙኝ አንድ ቫይረስ በደሜ ውስጥ መገኘቱ ከቤተሰብ ይዤ መጣሁት ምንም አስተዋጽኦ አላደረኩ። የኔ ትልቁ ነገር ምንድነው ከቤተሰቤ ይዤ መጣሁት ቫይረስን ለመቀበል መወለድ ነው አስተዋጽኦ ያደረኩ። እሱን ደግሞ ጠይቄ አይደለም ምንም አላደረኩ ኮንትሪቢዩት ያደረኩት ነገር የለም። ስለዚህ ራሴን የቫይረሱ ተሸካሚ የተረገመ ሰው ነው ብዬ አረግም ራሴ ፈልጌ ያላመጣሁት አልገዛሁት። በልጅ አስተዳደግ ላይ በቤተሰብ አያያዝና በትዳር ላይ የመጣብን ሜሶች ፋሚሊ ባክግራውንድ ላይ ቼክ ካደረግን ካለ የመጀመሪያው ሪሊፍ ታገኛላችሁ እናንተ አይደላችሁ ማለት ነው። ይሄ የመጀመሪያ ፎስ የሚጀምረው እዚህ ጋር ነው። ምን ለምንድነው ልጆቼን እንደዚህ ያሳደግኳቸው ምን አርግ ለምንድነው ጎዷቸው ብላችሁ ራሳችሁን እንደተረገመ መቁጠሩ ሂሊንግ አይደለም የባሰ ከባድ ትራማ ውስጥና ራሳችሁን የመጥላት ራሳችሁን ፎርጊቭ ያለ ማድረግ ጨለማ ውስጥ ነው የምትከቱት ህይወታችሁ። ሶ ትደነዛላችሁ እንጂ አትፈወሱ። ሂሊንግ መጀመሪያ ራሳችሁን ይቅር ማለት እኔ አይደለሁም something happened my parent ይሄንን ነው ፊድ ያደረጉኝ ብለን እኔ ትልቁ ሂሊንግ ያገኘውበት ነገር ይሄ ነው ወዳጆች። ይሄን ያገኝ ምን ያልኩ ሳጠና በቃ ይሄንን ይሄ ብለድ ላይኑ ሳጠና የመጀመሪያ ቁጥ ወን ያልኩ ማይ ጉድነስ እናቴ እንዲህ ነበረች አባቴ እንደዚህ ነበር ቅድማያቶቼ አራት ትውልድ ጠጋብዬ ሳጠና የማደርገውን ነገር ነው ያደረጉት። ስለዚህ ዘልዬ ወደ መፍትሄው ነው መጀመሪያ ራሴን ነው ነፃ ያወጣሁት።
እኔ እንደ እንትን ነው እንኩት ቨዝል ነው ዕቃ መጠቀሚያ ነው እንኩት እነሱ ላሻገሩት ነገር ቆሜ ኦኬ እኔ ቦርን አጌን ነኝ ዳግም ተወልጃለሁ የክርስቶስ ዘር አለብኝ ይሄን ዘር ነው መቀበል ያለብኝ ብዬ የመጀመሪያው ደህንነቴን መቀበል ዳግም ተወልጃለሁ እኔ ከሰይጣን አልተወለድኩም ከጌታ ተወልጃለሁ የእግዚአብሔር ልጅ ነኝ ይቅር ተብያለሁ የሚለውን አይዴንቲቲ መቀበል መቻል አለብኝ ይሄ መጀመሪያው ነገር ነው ይሄ ሁላችሁም እንድታውቁ ፈልጋለሁ ምንም ብትሆኑ ማለት ሁለተኛው መድኃኒት ደግሞ ምንድነው ክፉ ስለሆናችሁ የሆነ እርግማን ስላለ ልጆቻችሁ መጥፎ አይሆኑ አንደኛ ሳሙኤል ምዕራፍ 8 ላይ ሁሌ ነው ማስተምረው ይሄንን ነገር ሳሙኤል አንደበቱ ላይ የሚወጣው ቃል መሬት ላይ ጠብ አይልም ነበር ምን ማለት ነው ይከናወንለት ነበር ኃጢአት የሚባል በህይወቱ ተገኝቶ አያውቅም በሳሙኤል ካራክተሩ ፐርፌክት ነው ከማንም ሰው አህያ ወስዶ አያውቅም ክሰሱኝ ብሎ ጠይቆ ያውቃል ሳሙኤል ከእግዚአብሔር ጋር የነበረው ፌሎሺፕ በጣም ጠንቃቃና ፐርፌክት ነው ልጆቹ ግን ባለጌ ነበሩ ደግም ይለዋል የናንተም ችግር ስላለ አይደለም as a parent ሳሙኤል ፐርፌክት ሆኖ የሚገርም ህይወት ውስጥ እየኖሩ ልጆቹ ባለጌ ሊሆኑ ይችላል ስለዚህ ተጠያቂ ሳሙኤል አይደለም ልጆቹ የራሳቸው ውሳኔ አለ እንደ ፓረንት ግን የሚገባችሁ ነገር ማድረግ መቻል አለባችሁ ከሁለቱ እንዳትጡ አንዳንዴ በጣም ከርሰነው ብለን እንዳንል አንዳንዴ we have the በጣም ፐርፌክሽን የሆነ ላይፍ ንጹህ ላይፍ እግዚአብሔርን የሚፈራ ለአመጽ ምክንያቱም ዛሬ እንኳን ጧት ሰምቻለሁ ልጆቼ እንደዚህ መጥፎ የሆኑት እኔ ክፉ ስለሆንኩ ነው የሚል ሰው አጋጥሞኛል ሳሙኤል ምን ይበል እንደ ሳሙኤል መቅደሱን ያረከሱ ሰዎች የሳሙኤል ልጆች ምዕራፍ 8 ላይ አንደኛ ሳሙኤል 8 በጣም ክፉ ነበሩ ይላል ደፋሮች ነበሩ አባታቸው አስተዋጽኦ አላደረገም ስለዚህ ራሳችሁን በእግዚአብሔር ቃል ፈትኑ እንጂ ወደ ፍርድ እንዳትሄዱ እንዲህ አይነት ሰው ነኝ ብላችሁ ፕሊዝ የመጣባችሁን ነገር ግን የቱ ጋር ነው የመጣው ላይኑን ተመልከቱ ታሪካችሁን ተመልከቱ አስተዳደጋችሁን ተመልከቱ እግዚአብሔር ቃል እንደሚለው ያሳድ እሱን ብቻ ቼክ አድርጉ ማለት ነው በተረፈ ልጄ አንዲ ተለየ ህይወቱ ስለገባ አሊ ተጠያቂ ነው ማለት አይደለም እኔ ክፉ ነኝ ማለት እኔ ሰዎች ብለውኛል ልጅ የሞተው አንተ ኃጢአተኛ ስለሆንክ ነው ብለውኛል ፓስተሮች ናቸው ተሰብስበው መጥተው ልጄ ሞቶ በእኔ የልጄ ሞት ላይ መጥተው የሰራው ኃጢአት ነው ምንድነው ብለውኛል this much የማይራራ ሰው መጥቶ ሊነግራችሁ ይችላል ከዛ ራሳችሁን እስረኛ ታደርጋላችሁ ከዚህ ሁሉ አልፈን ነው እንግዲህ መጣን እኔ በእግዚአብሔር ቃል ነፃ ያወጣሁት ክብር ለኢየሱስ ይሁን አይደለ እንዴ እውነትን ታውቃላችሁ እውነት አርነት ያወጣችኋል ስለዚህ ሰነፍ አትሁኑ ቁም ብላችሁ ተመልከቱ ምንድነው የሆነው ነገር አራት ትውልድ ሁሌ ማጥናት ጥሩ ነው እናንተ ጋር ያለው ሳይክል ካለ እዛ ጋር መቆም አለበት ብለን ማቆም አለበት ሳይክል አለማ ተከታታይ የመጣ ነገር አለማ ለዚህ ነው ኢነር ሂሊንግ ክላስ መውሰድ አለባችሁ ብዬ በጣም አፕሪሺየት ማድረገው ማለት ነው ሁለተኛው ቅድም እንዳልኳችሁ ተጠያቂ አታድርጉ ራሳችሁ ፐርፌክትም ሆናችሁ ልጆቻችሁ የተለየ ነገር ውስጥ ሊገቡ ይችላሉ ያ ማለት ግን በእግዚአብሔር ስም ጋራንቲ ምንገባላችሁ ጸሎት ይመልሳቸዋል ይሄው ሃፒዬ መልሷል ነው ምን እርግጠኛ ነኝ ፓረንቶቹ ሲጸልዩ ነበር በጣም የነሱ የጸሎት አቅም አሳልፎ እንዳይሰጣቸው አድርጎታል እግዚአብሔር ይጠጡ እንጂ ህይወታቸው አልተነካም ልክ ኢዮብን እንዳለው ስጋውን የፈለከውን አድርግ ነፍሱን ግን እንዳትነካ ስለዚህ እንዲህ አይነት ጣልቃ የሚገባ ፓረንት ለመሆን ተነሱ እንጂ ወይን ያለቀልኝ በላችሁ ለምሳሌ አንዳንድ ፓረንቶች ልጆቻችሁ ሱስ ውስጥ እንደገቡ አውቃችሁ ዲፕሬሽን ውስጥ አትግቡ
ቆመው ወይኔ ልጄ በቃ ይኸው ማጽሽ ጀምሯል። ብዙ ፓረንቶች ወደ እኔ ስለሚመጡ ነው የምነግራቸው። በነገራችን ላይ የናንተ ድባቴ ውስጥ መግባት ልጆቻችሁን አሳልፎ የባሰ ለሰይጣን ይሰጠዋል፣ ነፃ ያወጣቸው። የቤታችሁን አትሞስፌር ግን በጸሎት መቀየራችሁ ልጆቹ ከሚመጣባቸው ቶርመንት የሚመታቸው ሰይጣን ቤታችሁ የምትጸልዩ ጸሎት እረፍት ያመጣል። ስለዚህ ሄዶ ከሚቀመቅም ሄዶ ከሚያጨስ ቤት መጥቶ ቢቀመጥ ይሻለዋል። ምክንያቱም ኤንቫይሮንመንቱን ክሊን ስላደረጋችሁለት። እኛ ግን ቤት ሲገባ ቶርች ለማድረግ የት ነበርክ? የት ዋልክ? ወይኔ በቃ ልትሞት ነው፣ ሰይጣን እየተጫወተብህ ነው፣ ተረግመሃል፣ ይሄ እኮ የእናቴ እርግማን ነው፣ የኔ ኃጢአት ነው ምናምን እያላችሁ ቤቱን አትሞስፌሩን በጣም በሮንግ በሆነ በጨለማ ኢነርጂ ቻርጅ ታደርጉታላችሁ ማለት ነው። ገስዋል ልጁ ውጭም ሲወጣ ጭንቀት አለበት፣ ቶርመንት እየሆነ ነው። እቤትም ሲገባ ደግሞ የእናንተ መጨነቅ አየሩን ይዞታል። ኢነርጂያችሁ ሮንግ ሆኗል። so what we have to do ቤቱን አትሊስት ማለት ነው ከነአናር ይሄ ምንድነው የሚባለው ለሰይ ማምለጫ ከተማ አድርጉት። ክብር ለኢየሱስ ይሁን። worship አድርጉት። ኃጢያተኞች መተው የሚናዘዙበት ቤት አድርጉት እንጂ ኃጢያተኞች የሚያስጠላቸው ቤት የፍርድ ቤት አታድርጉት። ቤታችሁ make environment change፣ ፍቅር ጨምሩበት፣ ሆፕ ስጡት። ተገላገልኩ ትልቅ ሆንኩ። ስለዚህ እኔ መላችሁ ነገር በቃ you have to be ready to change as እንትኑ ለመቀየር ሂዱ እንጂ ባካችሁ ገና በራፍ ላይ ቆሙ እንዲህ ብላችሁ ሲገባ አንተ ልጅ እስከመቼ ነው የምታስጨንቀኝ? ይሄው ስትጠጣ ዘመኔን ሁሉ ላንተ ስል ታውቃለህ፣ እንደዚህ ማዲያት ይወጣብኝ ላንተ ስል ነው ምናምን ይላሉ ፓረት። ይሄው ቦርጫ ወጣውት ላንተ ስል ነው ምናምን ልጁን ቶር መታረ ከዛ ውጭ ጣንታ ይሄው ማቆም አቅቶኛል፣ እናቴን ማዲያት አድርጌያለሁ፣ ቀሚስ አለብሳት ሁሉ የባሰ ሰይጣን ይጫወትበታል። ይመጡን ይሄው አሜሪካ መጥቶ ያላለፈልኝ አንተ ዩሮፕ ልጆች እናቶች አልፈውላቸው ታውቃለህ፣ ጂም ይሄዱን ጂም ይዳቅቱን ጂበላይ ምናምን ላችሁ ኦሮሮ ከዛ ገስዋት ሰይጣን ልጆቹን ይዘና ይሄው ለእናትም አልተጠቀምክም ይላችሁ ይጠቀማል። የእናንተን ቃል ማለት ነው። ይሄው እናተን እንደዚህ ያረካት መሳቅ አልቻለችም፣ እንዲህ መሆን አልቻለችም። ያ ቶርመንት የመጨረሻ ነው ነፍሱን ይዞት የሚሄደውና በጌታ ፍቅር የምጠይቃችሁ ቤተሰቦች፣ እናት አባቶች፣ ወንድም እህቶች እባካችሁ ቤተሰብ ቤታችሁን ኃጢያተኞች የሚያርፉበት ገነት አድርጉት። በጸሎት በአምልኮ በፍቅር ባልና ሚስቶች ለዚህ ዳርክሽው አንቺ ነሽ፣ ለዚህ ዳረከው አንተ ነህ። ይሄው ልጁን አልመከር ብለ ይዘው ሳትወጣ ቀርቶ እንትን ደሞ እና አባባል ደሞ ማለት አባት ይገባል። ይሄ አንቺ ይሄው እየደበቅሽለት ኃጢያቱን እየደበቅሽ ስርስሩ እያደረግሽለት ገብቷል። ከዛ ደሞ እናት ደሞ ትወጣ አረባክም ቤቱን ምን እናድርገዋለን? እናትና አባት ጦርነት ልጅ ከዛ ልጁ ለማን ያገዛ አረጋ ጨካኝ ይሆናል። እናቴንና አባቴን ሰላም መስጠት አልቻልኩም ይውላችሁ። ያንቾም ይባሉ የደቡብ ኮሪያ ፓስተር ነበሩ። የፉል ጎስፕል አይ ቲንክ ወደ 1 ሚሊዮን ሜምበር አላቸው። ልጃቸው the first magazine በየሳምንቱ የሚወጣው የፊት ገጽ ላይ ድራግ ሻጭ ሆኖ ይወጣል ጋዜጣ ላይ። ከኔ ማጀ እሳቸው የኮሪያን እኮ ነው ከ50 ዓመት በፊት ኮሪያን ሪቫይቫል ያመጡ አባት ናቸው። ያንቾ ይባላሉ። 50,000 ዲያቆን አላቸው የቸርቻቸው። እኚህ ሰውዬ አንድ ቀን ልጁን ምን አስለምደውታል? እሳቸው ሁሉ ጊዜ ቤታቸውን ውጭ አይታደርም፣ ፋሚሊ ግን ክሬት አድርገው ነበር። ይሄ ልጆች ወደ ውጭ እንዳይወጡ ይጠጣል፣ ያጨሳል፣ ድራግ ዲል ያደርጋል። ገስዋል ቤት ግን መጥቶ ይተኛል፣ አይናገሩትም። ከዛ አንድ ቀን እሳቸው በቃ ሁሌ የፓስተሩ ልጅ እየተባለ ሲሉ በቃ ራሳቸውን ጠሉ። አንድ ቀን ሲናገሩ ልብሴን ቀዳደርኩና እንደዚህ ጩቤ ይዘው ሄደው ሰጡትና ግደለኝ አሉት። በቃ አልቻልኩም ግደለኝ አሉት። አምዴት በቃ ልጁ እንዲህ አለ። የመጀመሪያ ጊዜ አባ ይሄን ያህል አስመርሬሃለሁ ብሎ ጣለ። ልጁ ተቀየረ። ይዘ ፓስተር
አትሞስፌሩን ቀይሩ። በመድኃኒዓለም የቤታችሁን አትሞስፌር አንቺ ነሽ አንተ ነህ የተረገምክነ እንትን ያልክነ ምን ሆነ ነው ምን አርጌ ይሄው እኔ እኮ በቃ አንዳንዶቻችሁ በእውነት በጌታ ፍቅር ልንገራችሁ ልጆቻችሁ ይወዷቸዋል። ልጆቻችሁ በጣም ይወዳቸዋል። በጣም ነው የሚወዳችሁ trust me። ግን የተያዙበት የኃጢአት ዕዳ ነው ፍቅር መስጠት እንዲያቅታቸው ያደረገ። ፓረንቶች አታስቡ ቤተሰብ ልጆቻችሁ እንደሚጠሏችሁ ተይዘው ነው። ስለዚህ እነሱ መስጠት የሚችሉበት ቋንቋ የላቸው። they don't have a language to give you love። ቶርመንት ውስጥ ነው ያሉት ጨለማውስ። ምን እናድርግ? እናንተ አትሞስፌሩን ቀይሩ። እኔ በጣም ብዙ ልጆች አውቃለሁ ድራግ ውስጥ ያሉ የእናታቸውን እንደዚህ ጸጉር ማከክ የሚፈልጉ እናቴ ናፈቀችኝ ግን በቃ በጣም ስላማረርኳት ወደ ቤት መሄድ አልችልም ይላል። አንዳንድ እናቶች ደግሞ አሉ ጀግና እናቶች ናስቲ ልቀፍህ የሚሉ ኢየሱስ ጌታ ነው እየሸተታቸው ድራጉ መጠጡ እየሸተታቸው ከኒ ጊቭ ሃይግ ልቀፍህ ብለው ደግሞ ያስቀሩ ጀግና እናቶች ደግሞ አሉ። አባቶች አሉ። በተለይ አትከፋፈሉ ባልና ሚስቶች ማለት ነው። ጥያቄ ካላችሁ ጠይቁ። በጣም ይቅርታ እዚህ ላይ ጂሰስ መቼም ስማህ አይደለም አሁን ጄ ጥያቄ መጠየቅ የምትችሉ ሰዎች ጠይቁሽ። ሰላም ፓስተር። እግዚአብሔር ይመስገን ፓስተር። እኔ በጣም ተጠቅሜያለሁ በእናንተ እግዚአብሔር ይባርካችሁ። ከጀመራችሁ ጀምሬ ከእናንተ ጋር ቁጭ ብዬ ነው የምማረው። አሁን ደግሞ በቃ የሁለት ወንድ እናት ነኝ፣ አንድ ሴት አለችኝ። የነ ናሆሚና የነ ሃፒ በጣም ልቤ እየነካኝ ነበር ሰማው የቆየሁት እስካሁን እና ከልጄ ጋር ተመሳሰለብኝ እንትናቸው ማለት ነው። በተለይ ሃፒ በጣም አሁን ልጄ ከኔ የለም ግን እንደዚህ በድራግ እንትን ላይ ነው ያለው። ግን እግዚአብሔር ይመስገን እስካሁን በህይወት አለ። አሜን። እሱ ነው ዋናው። በቃ ሁሉ እግዚአብሔርን ማመሰግነው በህይወት አቁሞታል እስካሁን። ከኔ እንኳን ቢወጣ ከጄ ቢወጣ እንኳን እግዚአብሔር ግን እስካሁን እየጠበቀው ነው። እና አሁን ስለ ፍቅር ሲናገሩ ሲሰማቸው ማለት ነው። አሁንም አንተ ስትናገር ሰምቻለሁ። የምንሰጣቸው ፍቅር እኛ አላደግንበትም። እንደዛ ስንመጣ በፍቅር አይደለም ያደግን ማለት ያው ይወዱናል ይጠሉናል ማለት አይደለም ቤተሰቦቻችን። ግን ይሄ ወድሻለሁ አንቺ እንደዚህ ነሽ ተብለን አይደለም የሚያደግነው። እጂ ወደዚህ ወደዛ እየተባልን ነው ያደግነውና አሁንም እኛ ይዘነው መጣን ወደዚህ። ለልጆቻችን ደግሞ እንወዳቸዋለን ከራሳችን በላይ ነው የምንወዳቸው። ግን የምናሳያቸው ግን በንዴት ሆነ በፍቅር አይደለም። ሃፒ ቀድም እንደዛ ያለ ነበር ፍቅርና ከውስጣችሁ የሚመጣ ፍቅርና እዚህ ጋር ደግሞ የምንቆጣውን እኔ በጣም ኃይለኛ ነኝ የምቆጣለው በጣም እቃጣለሁና በጣም እንትን ብዙ ያርኩ ጥፋትም ይታየኛል ማለት ነው በልጆቼ ላይ እንትን ያልኩበት ማለት ነው። አንደኛ ልጄ ትልቁ ልጄ 24 ሊያርግ ነው አሁን። አንዱ ደግሞ 22 አንደኛው ደግሞ 17 ነው አሁን 18 ታረጋለችና እና ብዙ ኮምፕሊኬትድ ሆነ ነገር አለ እዚህ ጋር ብዙ እንትን ማድረግ አልችልም ጊዜም ያይበቃኝም ለመንገር። ግን እንዴት ነው አሁን ልጄ አሁን በጣም ይናደዳብኛል እንዴት አለው ልናገረኝ ይፈልጋል። ግን እኔ ደግሞ ስናገረው ስል በቃ ካፉ የሚወጣው ገላችኋለሁ እንደዚህ ያደርጋችኋለሁ ነው ሁሌ በቃ ደግሞ ይፈልጋል። ከኛ ደግሞ መራቅ ደግሞ አይፈልግም ይፈልገናል። ግን እንዴት እንደሚቀርብ እንደማይችለው በቃ እንደዳል በእናንተ ምክንያት ነው እንደዚህ ሆንኩት አንቺ ነሽ እንደዚህ ያረግሽኝ አንተ ነህ። አባቱ በህይወት የለም አሁን የዛሬ 5 አመት ወደ ጌታ ሄደዋል። በቃ ከአባቱ እንደዚህ እየተጣላ ነው የሄደው። አሁን ደግሞ ከኔ ጋር ነው እንደዛና በጣም ነው በቃ ልቤ ነካኝ እነሱ ሲናገሩ። ግን እግዚአብሔር ደግሞ ትልቅ ነው በህይወት ያኖራል።
ሁሉ ጊዜ የእግዚአብሔር ጊዜ እንዳለ ደግሞ አውቃለሁ። እና አሁን እነ ሀፒ ልጠይቃቸው የምፈልገው ቤተሰብ ምንድን ነው እንትን ያደረጉት? በምን አይነት ፍቅር ነው ማለት እነሱን ሊመልሳቸው የሚችለውን? እኔ አሁን ልጄ ብናገረው በምንኛ እንትን ልናገረው? ከባድ ነው፣ በጣም ከባድ ነው። ደግሞ እነዚህ ሁለት ስላሉ ከኔ ጋር ደግሞ ከእነሱ ጋርም ሰላም ስለማያደርግ እነሱንም ደግሞ ፕሮቴክት አደርጋለሁ እና በጣም ከባድ ነው። እንዴት አድርጌ ነው አሁን እሱን ላናግረው የምችለው? ምን መልሰው የምችለው? እናንተ ቤተሰቦቻችሁ ጋር በምን አይነት እንትን ነው የተመለሳችሁት ከቤተሰብ ጋር ብዬ ልጠይቅ ነው የፈለጉት። ፓስተር እየተባረክልኝ። Now can you want to say something? Go ahead. Okay. So, የፋሚሊ ስትራክቸሩ የሚመጣው ብዬ የምለው መጀመሪያው ጌታ ሲለውጣቸው ነው ላለው የጌታ ተች ነው ወደዛ የሚያመጣቸው። መጀመሪያ ማለት ኢነር ሂሊንጉ ራሱ የሚመጣው ሰው ጌታን አንደርስታንድ ካደረገ በኋላ ነው እንጂ ኖርማል ቴራፒ ነው የሚሆንባቸው ኢየሱስን አንደርስታንድ ካልተደረገ ማለት ነው። ሰው ከጌታ ጋር ያላቸውን ህይወት እንትን ለማለት በጣም ዊዝደም ይፈልጋል። እሱ ማለት አይ ዶንት ኖ ምናልባት እሷ ይሄንን ዲቴል አልነገረችንም፣ ግን ምናልባት ይሄን ያህል ከጌታ ጋር ያላቸው ህይወት ያልጠበቀ ህይወት ከሆነ ምናልባት አይደለ ጣልተውት ያደጉት ነገር አለ ማለት ነው። እንዳለችው እኔ ፍቅር ሳይሰጠኝ ስለሆነ ያደግኩት ይሄ እንደዚህ ወዳጅ ስለሆነ ያንንም እኔም አላደረኩትም። እነሱ ጋር ይሄ the same ክፍተት the same rejection ሲመጣ ሪጀክሽኑ ኢቭን ክርስቲያኒቲ ሪሊጅን ነው የሚያደርግባቸው። ከሪሊጅን አልፎ ኢንካውንተር ወደዚህ ወደ ሪሌሽንሺፕ የሚመጣበት ይሄ በጣም ፕሬየር ይፈልጋል እና ላይክ በጣም ማለት we need to talk to them። አንዳንድ ጊዜ with parent አይነጋገሩም to be honest። በጣም ከባድ ነው ፓስተር ያዙ ነው። ይሄን ያላድገው 24 years old የሆነ ሰው አሁን ከቤተሰብ ጋር ተመልሰ ኦፕን ሁን የማይታሰብ ታሪክ ነው። በጣም ኢቭን ተነግተህ እንኳን ቴስቲሞኒ ለመናገር እኮ ከባድ ነው ፓስተር። ኢቭን ወደ ጌታ መተህ ኢቭን ጌታን አንደርስታንድ አድርገህ መተህ ለመናገር even they think that we're like you know ስለነሱ ክፋት እየተናገር ነው something ነው ይመስለው ነገር ይየው ግን they have still had a pain ውስጥ ያለው እና እኔ የምለው ከወጣቶች ጋር ኮኔክት የሚያደርጉበት ነገር ቢሆን መጀመሪያ ልጆቹ ከወጣቶች ጋር ኮኔክት የሚያደርጉበት አሜን አብረው ኦፕን የሚሆኑበት አለ አይደል? አሁንኛ ምንድነው ያከፈተልን ነገር ዜሮ ፎርጂስ ላይ ስፔሻሊ ስንመጣ እኔም መከፈት ተጀመርኩኝ። የነሱን ኦፕንነስ ሳይል እኔም መከፈት ጀመርኩ። ሌላውም ኦፕን መሆን ጀመረ። ኦፕንነሳችን ሂል እየተደራረገ መሄድ ጀመረ። ኢነር ሂሊንጉን ደግሞ የተማርነው ትምህርትም በጣም እሱ ሄልፕ አድርጎን ነበር። ኦፕንነስ ደግሞ አዝ አ ክርስቲያን ፍሬንድሺፕ ስንመጣ ደግሞ ያ በጣም የጠቀመን ጥቅም አለና አሁን ከባድ ነው ፓስተር። ምናልባት እኔም ጋር ከቤተሰብ ጋር ማለት ከወንድሞቼ ከቤተሰብ ጋር ኮሙኒኬት የሚያደርጉበት መንገድ is not the same አሁን ከኔ ጋር እንደሚሆነው። ምንድነው ያለው ነገር ተስፋ መቆራረጥ አለ። እስከዛሬ ያላደረኩትም እንዴት አድርጓለሁ ነው። እነሱም አፕሮች ያደርጉም እዚህ ጋርም አፕሮች ሲያደርጓቸው ሪጀክሽን ነው። ያ ነገር ሂል የሚያደርገው ቀድሞ ጌታ ከገባ ነውና እኔ ከወጣቶች ጋር መጀመሪያ ኮኔክት ቢያደርጉላለሁ። ለዛ ፕሬየር ግን ኮኔክት ቢያደርጉ it would be amazing በጣም ያንን ቢያደርጉ ላለው ፓስተር በጣም ትክክል ነው። በጣም አሜን that's the biggest እንትን ነው። ግን የምጠይቃቸው መጀመሪያ ማን ልበል ስምሽን? ዛይድ ስንት ጊዜ ሆናቸው እንደዚህ ሱስ ከገቡ? አንደኛው ነው ሱስ የገባው ትልቁ ነው። መካከለኛው ከኔ ጋር ነው፣ ግን ብዙ ውጊያ ነው ያለው። እሱም ስንት ጊዜ ሆነ እሱ ከገባ? ከወጣ ከንቱ የ12 ዓመት ጀምሮ ነበር እንደዚህ ከኛ ጋር ይመጣል። አስመራ ልኬው ነበር። ከዛ መጣ ወደ አስመራ። ከዛ በኋላ ባሰበት ማለት ነው። ከ14 ዓመት በኋላ በቃ ባሰበት። በቃ
ቆይ ከአንቺ ጋር አላደገም? ከኔ ጋር ነው ያደገው እስከ 12 ዓመት ከኔ ጋር ነበር። 12 ዓመት በኋላ እንዴት ሄደ? ከዛ ወደ ከትምህርት ቤት አባቴ መታኝ ብሎ ፎስተር ተጠራ። እንደዚህ ብዙ እንትና መጣ ማለት ነው። ከዛ ወሰዱት እነሱ። እሱ ብቻ ሳይሆን ከዛ በፊት ከአባቱ ጋር ስለሚጣላ የነበረው በቢላዋ በምናምን ከአባቱ ጋር ስለሚጣላ የነበረው ከዛ በኋላ መውጣት አለበት ብዬው መጥተው ሶሻል ሰርቪስ ነው የወሰዱት ማለት ነው። ከዛ ጊዜው ሄደ እነሱ ጋር ከአስመራ 14 ዓመቱ አስመራ ሄዶ ነበር። እዛ ወሰድኩት ማረፍ ፈልጋለሁ ሲለኝ ማለት ነው። ትምህርት ቤት አይማርም እዛ የሚጣላል። አስመራ ላኩት። ከዛ አስመራ ደግሞ ትንሽ ቆየ። ከነሱ ጋር መስማማትም ቢያለ መምጣት አለብኝ ብሎ ካጎቱ ጋር ተጣልቶ ደግሞ እዚህ መጣ ማለት ነው። እዚህ መጣ ደግሞ ትምህርት ቤት ጀመር ተብሎ ትምህርት ቤት ሲጀምር ደግሞ ልክ እንደዛ በቃ የማይሆን ጓደኛ ገጠመ። በቃ ከአባቱ ጋር አይስማማ በቤት ቁጭ ሲሉ ይጣላሉ ሁሌ በቃ። ከዛ ወጣ ጨርሶ ወጣ ማለት ነው። ፎስተር ላይ ገባ። ስለዚህ ልጁ እንዲህ አይነት አንገር ወይም ደግሞ ቅድም ያገናኘሽው ምንድነው? ምን አልሽ መሰለሽ? አሁን ሲናደድ ለዚህ ነገር የዳረክሽኝ አንቺ ነሽ ይላል አይደል? አዎ ይላል አባቱ ለኔም። ስለዚህ ነገሩ ሱሱ ጋር አይደለም የተፈጠረው ማለት ነው አይደል? አዎ ሱሱ ምንድነው? በቃ በደንብ መንገር ጊዜ እንዳይወስብኝ ነው። እኔ ማይ እንደው አለ አይደለ ነገሩ ጸበል መርጨት እንዳይሆን ብዬሽ ነው። ጸበል መርጨት ምን ይመስል አማርኛ ላስተካክለው። አሁን ናህዬ ጥሩ ነገር መልሷል፣ ግን ትንሽ ያለፈ ነገር ነው የሆነው። ምክንያቱም ስር የሰደደ የሆነው ምንም ላንቺ ሪሊፍ የሚሰጥሽ ከሆነ እንድታወሪ ይፈልጋለሁ ማለት ነፃ የሚያደርግሽ ብትናገሪው ትንሽ የተጎዳሽ ይመስለኛል ሳይሽ ማለት በጣም ስለተጎዳሽ ምናልባትም አንቺ ቅድም ልታለቅሽ የነበርሽው ምን ብለሽ ነው እወደዋለሁ እኮ ልጄ ፍቅር አለኝ ለልጄ እያልሽ ነው። አሁን ይሄ የሚያሳየው ጉዳትሽን ነው። ምንም አላሳጣውትም እያልሽ ነውና አሁንም እንዲፈወስ ፈልጋለሁ ግን ሊያቀርበኝ አልቻለም። ምክንያቱም ለዚህ ነገር ለሆነው ነገር ሁሉ እንደ ጥፋተኛ እኛን ስለሚቆጥረን ብለሻል። ግን አንድ በጣም ምነግርሽ ነገር አለ። መጀመሪያ ልጁ ከመፈታቱ በፊት አንቺ መፈታት መቻል አለብሽ። ምክንያቱም የተጎዳ ሰው እንዴት ነው ፍቅር ሊሰጥ የሚችለው አይደል? ምንም አሁን ልቀፈን ብትዩ ልብሽ ውስጡ እንጂ የሚያፈቅረው ባህሪሽ ተጎድቷል። የእናትነት ፍቅር ነው ያለሽ እንጂ ፍቅርን ሃንደል ለምትሰጭበት ቦታ ሁሉ ተጎድቶብሻል። አንደኛ ባልሽን አተሻል፣ ልጅሽን አተሻል። ምናልባት ፖሊስ ስለጠራሽበት ተጠያቂ ራስሽን አድርገሻል በሱ እዛ እንዲሄድ። ምክንያቱም እሱም እንደዛ ነው የሚልሽ ፎር ሹር እርግጠኛው የምነግርሽ አንቺ ነሽ አሳልፈሽ የሰጠሽኝ ይልሻል ምናምን ነው። እነዚህ ነገሮች ተጋርገው አንቺን ቶርች እያደረገሽ ሊሆን ይችላል። ከአንቺ ጋር ማድረግ ያለብን ነገር የመጀመሪያው ራስሽን ይቅር ማለት አለ። ልጁን አስቀምጪው። እሺ ልጁን ይቀመጥ ግድ የለም። ግን አሁን ይሄ ልጅ ቢመጣ ራሱ ፍቅር መስጠት የለሽም እናት አለ። አንቺ ጉዳት ውስጥ ነው ያለሽው። እዚህ ጋር የተፈወሰች እናት ሳይሆን የተፈወሰች ሴት መሆን አለብሽ። መጀመሪያ እናት አይደለሽ፣ መጀመሪያ ሴት ሁኚ። እሺ ሴት ነሽ፣ ከዛ እናት ነሽ። መጀመሪያ እሱ ተቀምጦ ሴትነትሽን እንኳን ወለድሻቸው። እሺ እኔ እናት እንኳን ወለድሻቸው፣ እንኳን ተወለዱ። በቃ እርግማን አልወለድሽም፣ አይዞሽ። እንኳን ተወለዱ። ባልወለድኩ አይደለም እትዩ ምን አለ እትዩ ኖ እንኳን ወለድሻቸው።
እግዚአብሔር ይመስገን እግዚአብሔር ፍሬ ሰጥቶሻል መጽሐፍ ቅዱስ ምን ይላል ልጆች የእግዚአብሔር ስጦታ ናቸው ይሄ ማመን አለብሽ እርግማን አይደሉም እነዚህ ልጆች ሶ ይሄ ራሱ እንደ እናት የልጆቹ ህይወት እንደዚህ አይነት ነገሮች መግባታቸው እናትነትሽን እንድትረግም ያደርጋል እናትነትሽን እንድትጠይ ያ ነገር በቅስ በርብር ነው የሚያደርግሽ ለባልሽ ለመሞቱ አንቺ ተጠያቂ አይደለሽ በፍጹም አይደለሽ እሺ ስለዚህ እኔ ምለው እኔ እናት ነኝ እግዚአብሔር ልጆችን ሰጥቶኛል እግዚአብሔር ልጆችን ሰጥቶኛል እኔ ተረገምኩ አይደለሁም በክርስቶስ ደም በዋጋ ተገዝቻለሁ እግዚአብሔር በመስቀል ወልዶኛል በደሙ አጥቤያለሁ ይቅር ተብያለሁ እግዚአብሔር ይወደኛል እግዚአብሔር ተቀብሎኛል አይንሽን ጨፍኝ In the mighty name of Jesus, be free. Be free now in Jesus' name. Be free now in Jesus' name. Let's out now. It have a Jesus, let's out now. Let's out now. Tanfish. Let him Jesus. Let him go in Jesus' name. Yes. Let him go. Come out in the mighty name of Jesus. In the mighty name of Jesus. Maninyom, come out. በኢየሱስ ስም ውጣ ማንኛውም ህመም በኢየሱስ ስም ውጣ በኢየሱስ ስም ልቀቃት every pain let them go in the mighty name of Jesus ልቀቅ ውጣ በኢየሱስ ስም ውጣ every pain, every darkness, let him go now. Come out. በኢየሱስ ስም ውጣ አእምሮዋን ልቀቃት the spirit of accusation come on ልቀቃት በኢየሱስ ስም አእምሮዋን ነፃ ይውጣ ስሜቷ ነፃ ይውጣ ጌታ ሆይ ልቧ ነፃ ይውጣ በኢየሱስ ስም ነፃ ይውጣ በጌታ በኢየሱስ ስም ስልጣን በኢየሱስ ስም ነፃ ውጪ በኢየሱስ ስም ነፃ ውጪ ጌታ ሆይ In the mighty name of Jesus. In the mighty name of Jesus. In the mighty name of Jesus. Mari ለመጨረሻ ነፃ ትውጣ። አሜን። ኢየሱስ ስም ነፃ ትውጣ ጌታ ሆይ። ነፃ ትውጣ በኢየሱስ ስም ስልጣን ልቀቃት። በኢየሱስ ስም ነፃ ትውጣ። ጌታ ሆይ ማንኛውም በሽታ ነፍሷን የመታት በሽታ በኢየሱስ ክርስቶስ ስም ለቆ ይውጣ ጌታ ሆይ እለምንሃለሁ
በኢየሱስ ስም እለምንሃለሁ አባት ሆይ ነጻ ትውጣ እህቴ እግዚአብሔር እለምንሃለሁ በኢየሱስ ስም ነጻ ውጪ በኢየሱስ ስም ነጻ ውጪ በኢየሱስ ስም ነጻ ውጪ በኢየሱስ ስም ነጻ ውጪ አሁን ነጻ ውጪ ኢየሱስ መንፈስ ቅዱስ በኢየሱስ ስም ስልጣን ጌታ በኢየሱስ 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 Jesus. Any demonic የሆነ ኮኔክሽን በኢየሱስ ደም ዲስኮኔክት ይሁን አሁን በኢየሱስ ደም የተበጠሰ ይሁን ማንኛውም ሰንሰለት በኢየሱስ ስም ስልጣን የተበጠሰ ይሁን በኢየሱስ ስም የተበጠሰ ይሁን በኢየሱስ ስም የተበጠሰ ይሁን ሕይወትሽ ለአንዴና ለመጨረሻ ነፃ ይውጣ አሜን አሜን በኢየሱስ ስም ነፃ ይውጣ አባቶ እናመሰግንሃለን አሜን ለታመኑት እጆች አሳልፌ ሰጠውሽ አሜን በኢየሱስ ስም አሜን 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 እግዚአብሔር ይመስገን አይዞሽ እሺ እኔ እናት ተባረክ የልጆችሽ ዝም ብለሽ ጸልይ እሺ እሺ እግዚአብሔር ይመስገን አሜን እዚህ ጋር በጣም ሰዓት ሄደብን ነገም ስለምንገባ እዚህ ጋር እንጨርስ ጌታ ይባርካችሁ ሁላችሁም እዚህ ላይ የሚወጣችሁ በጣም ይቅርታ I think is almost እዚህ እንትን ሆኖብናልና በጣም ይቅርታ በጣም ደከመን ስለዚህ ነገ እንግዲህ ስለምንገባ ቀን በቀን ነገ እንገናኛለን we love you so much guys ተባረኩ Good night. Hallelujah. Hallelujah. Hallelujah.